በሚያስጠላ ሁኔታ ማለት ነው። ሽንት ቤቶች እያሳዩ ምናምን ነገር ማለት ነው። ወንጌል ላይ ያላገኙትን የትኛውም እንትን ላይ ማያገኙትን እንደዚህ አይነት ቆሻሻ እሳቤ ተሸክመው ነው እንግዲህ እፎይ ይገደል ይያዝ ይሄን ያህል ገንዘብ እንመድባለን የሚሉት። ሜቢ ገንዘቡን ለኔ ስጡኝና ነው ራሴ ያለውበትን ለምን አልነግራችሁም? ግን ገንዘቡ ደግሞ አንድ ላምም አይገዛም። እንደምንም ያበሻ ላም ከቻለችላችሁ እሱን ግዙበትና ወተቷን ጠጡ። ሜቢ አይምሮ መቀንጨራችሁን ያስተካክልላችሁ እንደሆነ። ለነገሩ ካልሽየም ነው ሞር ኦፍ ወተር ሚልክ ያለው ጥርሳችሁን ነው የሚያጠነክረው። እሱ ደግሞ ምግብ ብዙ እንድበሉ ነው የሚያደርጋችሁ። ወይን ቆሎ እንድቆረጥም ነው የሚያደርግ። ያው ስለ ቆሎ ስላወራ ማለት ነው። ከዛ የተሻለ እሳቤ ስለሌለ ማለት ነው። ከዛ የተሻለ አሳሰብ ስለሌላችሁ ማለት ነው። ጠይቁን እንመልስላችኋለን። አይ እንደዚህ ያለው እንደዚህ ፈስ የሚል ከየት ታመጣዋለህ? ለምሳሌ አላሁ ሰመድ የሚለውን ተፍሲርህ ኢብን አባስ አላህ ሰመድ ነው ማለት ድፍን ነው ማለት ይላል። ስለዚህ ይሄንን እጄ አላህ ማይፈሳው ድፍን ስለሆነ ነው ልበልህ? ማስገቢያ ማስወጫ የለውም ይላል። ስለዚህ ያላስወጣው አላህ ማስወጫ ስለሌለው ነው። አላሁ ሰመድ ማለት ድፍን ማለት ነው ብሎ ስለፈሰረልህ የነብይ ያጎት ልጅ ማለት ነው፣ አጎት ማለት ነው። ካካም ያላለው አላህ ድፍን ስለሆነ ነው። እንደዛ እያልኩ ልጠይቅህ። በቃ አላሁ ሰመድ ማለት ማስገቢያ ማስወጫ የለውም ድፍን ጠጣር ነው አለኝ። በቃ እቀበላለሁ። ካካ እንደዚህ ብዬ አላወራም ስላልተጻፈ። ያልተጻፈ ለምን የምታወሩት? እነኚህን ኡስታዞቻችሁን መቼ ነው የምታሳርፉልን? መቼ ነው ይቅርታ የምታስጠይቁልን? አክቹሊ የዚህንም ኡስታዝ እስከ ቤት ቁጥሩ ድረስ እስከ እንትኑ አግኝተነዋል። ስሙ እስከ አያቱ እስከ ቤት ቁጥሩ ድረስ ማለት ነው። የጊዜ ጉዳይ ነው። የጊዜ ጉዳይ ነው ማለት ነው። ስለዚህ ይህን ይመስላል። ቅድሚያ ጣቶቻችሁ ወደ ሰው ከመጠቆማችሁ በፊት ወደ ራሳችሁ መለስ ብላችሁ ተመልከቱ። ከእስልምናው ጋር ያለን ይህን ይመስላል። ያው ወደ እስልምና ንጽጽር እንዴት እንደገባው ስለምታውቁ፣ ሌላኛው ምንድነው እሱ አሁን እየተራገበ ያለ ቪዲዮዎችን አይቻለሁ። እየተራገቡ ካሉ ቪዲዮዎች አይ ቲንክ አንዳንዱ የአማራ ተላላኪ ነው፣ የአማራ ፖለቲከኞች ተላላኪ ነው ይላል። አንዳንዶች የኦሮሞ ተላላኪ ነው ይላል። አንዳንዱ ደግሞ የብልጽግና ተላላኪ ነው ይላል። አይደኖ ቅድሚያ ተስማሙና አንደኛው ሊለጥፉኝ እዛም አለጥጡኝ ማለት ነው። ፖለቲካ ኢንተረስት የለንም። እኛ የቆምነው ስለ ሃይማኖት ጉዳይ ብቻ ነው። ሃይማኖትና ሃይማኖትን መሰረት ባደረገ ነው። አንድ ቪዲዮ የሚሰራጭ አለ። አይ ቲንክ እናንተ በኦሮምኛ የተላለፈ ይመስለኛል። ኖ በአማርኛ ነው። አይ ቲንክ ያ ኦሮሚያ ክልል ላይ ስትመጣ ሱቅ ትከፍታለህ። የኦሮሞ ወጣት ደግሞ ድንጋይ ይሸከማል፣ ድንጋይ እንትን ይላል። ስለዚህ አንተ ዘና ብለህ ሱቅ ላይ የ5 ብር ዕቃን 10 ብር ትሸጣለህ። የኦሮሞ ልጅ ከአንተ በችግር ይገዛል። አንተ ግን የ5 ብር ዕቃ 10 ብር እየሸጥክ እንትን ትላለህ። የምትለዋን ይኸው አማራዎችን ተሳድቧል የምትል ፕሮፓጋንዳ ለመስራት ተሞክሯል። ቪዲዮውን ሙሉውን አንጡ በሏቸው፣ ሙሉውን አንጡ በሏቸው። በጊዜው ስልጤ ክልል ስልጤ ዞን ላይ የተካሄደ ክስተት ነበረ። በስልጤ በተካሄደው ላይ ስልጤ የስልጤዎች ብቻ ነች፣ ሌላ ቋንቋ አይነገርባትም፣ ሌላ ብሔር ማንም አይኖርባትም እያሉ ሲፎክሩ ማን ስለሆንክ ነው አንተ? ኢትዮጵያ ውስጥ እስካለን ድረስ የትኛውም ቦታ አፋር፣ ሶማሌ፣ መቀሌ፣ ባህር ዳር የትኛውም ቦታ ሄጄ መኖር መፍት አለኝ። ሄጄ መስራት መፍት አለኝ ኢትዮጵያዊ ዜጋ እስከሆንኩ ድረስ ከሚል ጋር በተያያዘ አንተ እዚህ መተህ ስትሰራ ስነግድ ሱቅ ስከፍት ችግር የለውም። እዛ መጥቶ የሚከፍትን ግን ንብረት ታወድማለህ።
ይሄ የትም አያደርስም። አንተ እዛ ድንጋይ የምወረውረውን እዚህ ኦሮሞ ወጣት ድንጋዩን ተሸክሞ እንዲሁ አይቆምም፣ የአንተ ሱቅ ላይ ይወረውረዋል ነው ሀሳቡ። እንደዚህ የምታደርጉ ከተመላለስናቸው ልጆች ጋር ማለት ነው በጊዜው እንጂ ዘሆል የሆነም ብሔር የሚሰድብ የሆኑ ብሔሮችን ከአማራ ጋር ኦሮሞ ጋር የሚልም አይደለም ማለት ነው። የብልጽግና ተላላኪ ሆኖ ምናምን ነገርም ምንም ያገናኘን ነገር የለም ማለት ነው። ብልጽግናም ሆነ ተቃዋሚዎችም ሆኑ ምንም ያገናኘን ነገር የለም። ብልጽግናም መልካም ከሰራን እኔ ምን አገባኝ? እኔ አመሰግነዋለሁ። እናንተ ከተቃወማችሁኝ ተቃወሙ፣ እኔ ምን አገባኝ? እኔ መልካም መስሎ ሲሰራ ከታየኝ ብልጽግና መልካም ነገርን ያልቃወምም፣ ሲያጠፋ ከታየኝ ደግሞ አጥፍቷል ልል እችላለሁ። ያኔ መንግስት ሊቃወመኝ ይችላል፣ መፍቱ ነው። እኔ ራሴ አቋም ሊኖረኝ ይችላል ፖለቲካው ላይ፣ እናንተም የራሳችሁ አቋም ሊኖራችሁ ይችላል። ስለዚህ ያሰባሰበን ሃይማኖት ጉዳይ እንጂ የፖለቲካ ጉዳይ አይደለም ማለት ነው። ሃይማኖት ጉዳይ ሲሆን ትግራይ ሁን፣ አማራ ሁን፣ ኦሮሞ ሁን፣ ጋምቤላዊ ሁን፣ ምንም ሁን፣ የሃይማኖት ጉዳይ ክሩን ያስተሳሰረን በ40 እና በ80 የተወለድ ነው በክርስቶስ ክርስቲያን የተባል ነው አንድ ዘር ነን። ያ ሰማያዊ ዘር ነው ያለን በክርስቶስ ማለት ነው እንጂ የፖለቲካ ኢንተረስ ምንም የለንም፣ አይመለከተኝም። መፍታችሁ ነው። ማንንም የትኛውንም ፖለቲካ መደገፍ ማንንም ይችላል። ስለዚህ ምንም በብሔር የትኛውንም የተቸውበትን አታመጡም። የሆነም ብሔር ነጥዬ ይሄ ብሔር ያልኩበትን አታመጡም ማለት ነው። ለማቀሳሰር የሞከራችሁ እሱንም የሆነው መቼ ነው? ንጽጽር ውስጥ ከመግባቴ በፊት ወደ ሃይማኖት ከመግባቴ በፊት የነበረ ቪዲዮ ነው። ሌላኛው ዲያቆን አባይነህ ካሴና እንትና ዘመርኩን በቀለን ተሳድቧል የሚል ቪዲዮዎችን አምጥተዋል። የአስተሳሰብ ልዩነት አለን፣ ስቲል ሰው የአስተሳሰብ ልዩነት አለን። ዘመርኩንም አባይነህ ካሴም በጊዜው በሚያቀርቡት ላይ በሚሰጡት ትችት ላይ የራሴ ምልከታ ይኖረኛል፣ እቃወማቸው ነበር። አሁንም እስማማቸዋለሁ 100% ማለት አይደለም። እንኳን እነሱ እናቴን እንደ ነፍሴ መወዳት ወይንም ደግሞ ቤተሰቤን እንደዛ ምናምን ነገር የሀሳብ ልዩነት ሊኖረን ይችላል ማለት ነው። በሁሉ ነገር ልንስማማ ስለማንችል ሰው ከዘመድኩን በቀለ ጋር እና ከአባይነህ ካሴ ጋር ተቃውሞ ቪዲዮዎችን እያመጣችሁ እንደዚህ የምትሉትን አይመለከተኝም። የሀሳብ ልዩነት አለን ይኖረናልም፣ ሰውነንና በሃይማኖት ግን አንድ ክርስቲያን ነን። አንድ ክርስቲያን እስከሆን ድረስ ምንም የሚያመጣው ለውጥ አይኖርም። ምንም የሚያመጣው ለውጥ አይኖርም ማለት ነው። ለውጥ አያመጣም። እነሱ በእውቀትም በእድሜም ከኔ በሰል ያሉ ስለሆኑ ሜቢ አስከፍቷቸው ከነበረ አይ ቲንክ አባይነህ ካሴን ይሁን ዘመድኩንን ትንሽ በደንብ ጫን ብዬ ደጋግሜ ሰርቼባቸዋለሁኝ። የዛሬ ዓመት ምናምን አካባቢ አይ ቲንክ እንደዛ አካባቢ ዓመት በፊት ሰዎች በአቋም ይለያያሉ፣ ያ እንለያያለን። እስቲል አሁንም ይመችዋል ወይ እንደዚህ የነሱን ሐሳብ 100% ትቀበላለህ ወይ? ነው መቀበለው ይኖራል፣ ማልቀበለው ይኖራል። እንደዛ ነው ከነሱ ጋርም ያለኝ ማለት ነው። ሌላ ምንም የተነሱ ሌላ በኔ ላይ ያው ላይ የተነሳ ያለ ምንም አይመስለኝም። በተረፈ ነገሮች እንደዚህ ናቸው። ይሄን ይመስላሉ። የምታስታውሱኛሉ የረሳኋቸው? አይ ቲንክ እንግዲህ ያ የፕሮቴስታንትና የብልጽግና ተላላኪ ነው የሚል አለ። እኔ የማንኛውም ሰው ተላላኪ አይደለሁም። ተላላኪ ኢንሴንስ የሆነ ለጥቅም ብሎ የሆነ ነገር እንደዛ ነገር የሚተረጎም ከሆነ ለማንኛውም ሰው አይደለሁም፣ ለማንኛውም አካልም አልሆንም። ለእውነት ከሆነ ግን ለማንኛውም አካል ልላላክ እችላለሁ። መላክ መልካም ስለሆነ ለማንኛውም አካል ለእውነት ከሆነ ልላክ እችላለሁ። ነገር ግን የሆነ ኢንተረስትን ለማሟላት ብዬ የሆነን አካል ነው። ከፕሮቴስታንቶች ጋር አዎ ጤናማ እይታ ነው ያለኝ፣ ጤናማ እንትን ነው ያለኝ። ምክንያቱም እንደ
አንድ መጽሐፍ እስከያዝን ድረስ አንድ መጽሐፍ ቅዱስ አንድ ጌታ እናምናለን ብዬ ነው ማምነው። ከዛ በኋላ የምንለያይባቸው አስተምሮቶች አሉ። ጥቂት አይደለም፣ ብዙ መሰረታዊ የምንለያይባቸው ነገሮች እንዳሉ ባምንም አይ ቲንክ እስካሁን ድረስ እኔ የትኛውን ፕሮቴስታንት ሲቃወመኝ አይቼ አላቅም። በጣም እንደሚወዱኝ አውቃለሁ። ደጋግሜ እኔም ደግሞ አመስግኛቸዋለሁኝ ማለት ነው። ምክንያቱም ልዩነቶች አሉ። ልዩነቶቻችንም በንግግር በጠረጴዛ ዙሪያ መነጋገርና መፍታት እንዳለብን ስለማመን ማለት ነው። እነሱም ያንን ስለሚያምኑ ጤናማ የሆነ ግንኙነት ነው ያለን። እናወራለን፣ እንደዋወላለን። እዚህ ንጽጽር ላይ እናንተ ከምትቀጣቀጡት ፕሮቴስታንት አቃቢ እምነት የሚሰሩ ላይ እጅግ ጤናማ የሆነ ጥሩ ቀረቤታ፣ ጥሩ ግንኙነት አለን። ምንም እንትን የለንም። አይደለም ለነሱ እኔ ከእስልምና ጋር ምንም ጥላቻ የለኝም። ከሙስሊሞች ጋር ምንም ካስታወሳችሁ ሌላኛው የተነሳ ምንድነው ጥቅም እንትን አቴንሽን ሲከር እንደዛ ለማስመሰል ደግሞ አይ ቲንክ የዛሬ 2 ዓመት እንደዛ ሳይጠጋ አይቀርም አዲስ አበባ ላይ የቁርአን ውድድር ነበረ። በዛን ሰዓት ላይ ኢትዮጵያዊ ካሸነፈ የሚያሸንፍ ከሆነ እሸልማለሁ ብዬ የተናገርኩበት ነበረ። የቁርአን ውድድሩን ኢትዮጵያዊ ካሸነፈ እሸልማለሁ ብዬ ተናግሬያለሁ። ፕላስ ደግሞ ቱሪስቶች ሲገቡ ምን ሲሉ ለሀገራችንም ጥሩ ሀሴት ያመጣል ብዬ ተናግሬያለሁ። ያንን እዛውም እንደዚህም ብሎ ነበረ እኔ ቀጣፊ ምናምን ብለውም እንትን ለማሸማቀቅ የሞከሩት አሉ። በጊዜው ብያለሁ። እስቲል አሁንም ብል የሚከፋኝ አይደለም። እንደው አዲስ አበባ ላይ የሆነ መጅሊሱ የቁርአን ውድድር አዘጋጅቶ እንዳለም ኢትዮጵያዊ ባያሸንፍ ያንን ውድድር እንትኑ በቃ ቱሪስቶች ቢገቡ ለሀገሪቷ ጥሩ የገቢ ምንጭ ይሆናል ማለትም ሰዎቹ ቱሪስቶች ሲገቡ ነጮቹ ሲገቡ ጥሩ ገቢ ይመጣል ለሀገራችን ጥሩ ነው ማለቴ ጥፋት መስሎ አልታየኝም። ብዙም ጥፋት ከመሰላችሁ እና ያን የምታራግቡት ደስ እንዳላችሁ ጥፋት መስሎ አልታየኝም። ግን ያ ማለት ሰውየው እምነቱ ትክክል ነው እያልኩ አይደለም። ትክክል ነው እያልኩ አይደለም። በጊዜው ያንን በደንብ ኢትዮጵያዊው ቢያሸንፍ ገንዘብ እሸልማለሁኝ ብዬ ከዓመት በፊት የሰራሁትን እንደ ማሸማቀቂያነት እንድትጠቀሙት የሞከራችሁት እንደዛ ነው። እሱም ላይ ብዙም የሚያስጨንቀኝ ነገር የለም ማለት ነው። ይህን ይመስላል። ክርስቲያን ምንድን ነው ያልከኝ? አይ ያው እንግዲህ ከመጀመሪያው አንስቶ እንግዲህ አንተን አጀንዳ ከጀመሩበት ጊዜ አንስቶ እጅግ ብዙ የተለያዩ ነጥቦችን አንስቷልና ለእያንዳንዱ ነጥብ ራሱ መልስ መስጠት አስፈላጊ አይደለም። ምክንያቱም በምን አይነት ርቀት እንደሚሄዱ ግልጽ ስለሆነ ማለት ነው። ስለዚህ እያንዳንዱ ነገር ማስረዳት አስፈላጊ ላይሆን ይችላል። ምክንያቱም ምንድነው የሚጠቀሟቸው ነገር ነጥቦችን አይታችኋቸው ከሆነ ለምሳሌ አሁን ቅዳሜ ዕለት ማታ እሱን ላገኘ እሱን ለገደለ 50 ሺህ ብር ብለው እንትናሉ ተናገሩ። ከዛ በኋላ በንጋታው ደግሞ እንደማይሳካ እንደማይሆን ሲያውቁ 300 ሺህ ብር አሉ። 300 ሺህ ብር እሱን ያገኘ እሱን የገደለ 300 ሺህ ብር እንሸልማለን፣ ጉርሻ እንሰጣለን አሉ። ዛሬ ደግሞ ከሰዓት ቆየት አሉና ምን አሉ? 400 ሺህ ብር አሉ። ወይ ነገም ይጨምራል። ነገ ደግሞ 500 ሺህ ሊሆን ይችላል እያለ ይቀጥላል። ስለዚህ እንደዚህ የምትቆምሩበትን የሰው ነፍስ ለማጥፋት የምትቆምሩበትን ስንት ድሃ አደጋለ፣ ስንት በቀን አንድ ጊዜ በልታ ማታድር አለች። እናንተ ጾም ነው ለረመዳን ሰደቃ እናወጣለን ትሉ የለ ለድሃ ስጡ፣ ለድሃ ብሉበት። ሰውን ለማሳረድ ይሄ ምንድነው ደም የጠማው ካራ ሁልጊዜ ደም ለማስላስ ከመሞከር ምንድነው ድሃዎችን እርዱበት፣ ድሃ አደጎችን እርዱበት፣ እናቶችን እርዱበት። ስለዚህ መቼም ይሄ ነገር የሚሆን ስላልሆነ ከንቱ ምኞታችሁን ወይም ደግሞ ከንቱ ልፋታችሁን እንደዚሁም ደግሞ የተለያዩ ነጥቦችን በማንሳት የምታደርጉትን ነገር ጥቅም ስለማይሰጥ ያን ያህል መልፋት አያስፈልጋችሁም። ብዙ ነገሮች ውስጥ ገብታችኋል። የሶሻል ሚዲያውንም አካየነው እጅግ በጣም ብዙ ነገሮች ተነስተዋል። ግን ምንድነው በአንዱም ነጥብ አንተን ሊጥሉ እንደማይችሉ ግልጽ ነው። በየትኛው ነጥብ ማለት ነው። አስቀድሞ እዚህ ነገር ውስጥ የተገባው ባስተምሮ ነው። ኑና አስተምሮታችሁ ሞግቱ፣ ኑና ጥያቄ አለን ያንን መልሱ፣ ኑ ተወያዩ፣ ኑ መልሱ ነው የተባለው። ያንን ደግሞ እናንተ አስቀድማችሁ ስለጀመራችሁት ነው እንደዚህ አይነት ነገሮች የተጀመረው። ስለዚህ አስተምሮ በሃይማኖታዊ በሆኑ ነገሮች ተነሳ ፖለቲካ ውስጥ ከተታችሁት፣ ሶሻል የሆኑ ነገሮች ላይ አስገባችሁ፣ ራሳችሁን ብሔርተኝነት ውስጥ አስገባችሁ፣ ምን ውስጥም አስገቡ፣ ኢዳዝ ማተር ምንም ነገር የሚመጣ ምንም ነገር የሚፈጠር ነገር ስለሌለ ማለት ነው። ስለዚህ የመጨረሻ ኃይላችሁን አሁን
እየተጠቀማችሁ ነው እናውቃለን። ነገ ምንም የሚፈጠር ነገር የለም። አይደለም 500 ሺህ ብር 1 ሚሊዮን ብር 5 ሚሊዮን ብር ብትወድ ምንም የሚመጣ ነገር ስለሌለ ማለት ነው። ያለው በህገ መንግስት የሚተዳደርበት ፍትህ ያለበት ሀገር ነው ያለው። በሸሪያ የሚተዳደርበት ሳውዲ አረቢያ፣ ኢራቅ ወይም ደግሞ ኢራን አይደለም ያለው። ስለዚህ ሁላችሁም አደባችሁን ይዛችሁ ብትቀመጡ የተሻለ ይሆናል ለማለት ነው። ማንም እናንተ እንደዚህ አይነት ነገሮችን ስትዘሩ ቆሞ የሚያችሁ የሚመለከታችሁ ክርስቲያን የለም። ሁላችንም በክርስቶስ አንድ ነን። ሁላችንም ወንድ የለም፣ ሴት የለም፣ ባሪያ የለም፣ ጨዋ የለም ተብለናል። ስለዚህ ሁላችንም በክርስቶስ ኢየሱስ አንድ የሆንን አካል የክርስቶስ አካል የሆንን ሁላችንም ደግሞ እንደጋገፋለን። ስለዚህ ከንቱ ምኞታችሁን በከንቱ ባትደክሙ እጅግ በጣም መልካም ነው። ብዙ ነገሮች ውስጥ መግባት አያስፈልጋችሁም ለማለት ነው። እንደ አጀንዳ ግን የእናንተ አጀንዳ ምንድነው? እንደ አጠቃላይ ሀገሪቷ ላይ እንዲደረግ ወይም ደግሞ የምታስቧቸው ነገሮች ምንድነው? እጅግ በጣም በተደጋጋሚ ብዙ ጊዜ እንደዚህ ሃይማኖታዊ እሾች ሲነሱ የምንሰማቸው ነገሮች አሉ። የእናንተን ቤተክርስቲያን መስጊድ እናደርጋለን፣ ይቺ ሀገር በሸሪያ ትተዳደራለች፣ ክርስቲያኖችን ከዚህ ሀገር እናጠፋለን። እንደዚህ አይነት ነገሮች አሉ። ለምሳሌ ከነዛ ውስጥ እንዲያው በትንሹ አንድ ሁለት ቪዲዮዎች ስላሳያችሁና ከዛ ወደ ቀጣይ ሀሳቦች ካሉ እንሄዳለን። ኦኬ እንግዲህ ያው አሁንም ማሳያችሁ እንግዲህ በመጅሊስ ደረጃ ያለ ኡስታዝ አቡ ሀይደር የሙስሊሞች የንጽጽር ፈርቀዳጅ ሆነውን ኡስታዝ አቡ ሀይደር የሚናገረውን ምን ያህል ክርስትና ላይ ያለውን ወይም ደግሞ ቅዳቸውን ሴራቸውን ባጭሩ እንደው በተወሰነ መልኩ እንድታዩት ያክል ነው። አላህ እንደሚማራቸው ይፈተናል። ስለዚህ ምን እናድርግ? ቀጥል። እሺ አሁን ከፍቷል። ይሰማል? አዎ ትልቁ ላይ ታርገኝ ምን አለ እንደዚህ ሃይማኖታዊ ሾዎች የሚነሱበት ብዙ ጊዜ ተደጋጋሚ ነገሮች ይነሳሉ። ስለዚህ ሰብር እናድርግ፣ ለመታገል እንዘጋጅ። የሚታገለው በምንድን ነው? እንቀጥልና እናዳምጠው። ስንቶቻችሁ ናችሁ ቢላ እንኳን ገዝታችሁ በግ እንኳን ገዝታችሁ ቢላ በቤታችሁ ያላስቀመጣችሁ? ከጎረቤት ሄዳችሁ ቢላ የምትዋሱ የምትታገለው ሃይማኖታዊ ጉዳይ ሲነሳ የምትታገለው በቢላ ነው፣ በቆንጬራ ነው፣ በሴንጤ ነው የምትታገለው። አላማቸውን ተመልከቱ። አላማቸውን ይሄ ቀላል ሰው አይደለም። በነገራችን ላይ ኡስታዝ አቡ ሀይደር ይባላል። ቢላ እንኳን የላችሁም። ቤታችሁ በገዝታችሁ የምታርዱበት ቢላ እንኳን የለም። እሺ መልካም። የኩፍር ስርዓት ከነተከታዮቹ ተንቆጣቅቶ ከምድረ ገጽ ላይ ጠፍቶ ቀን አላህ ይቅርብልን። የኩፍር ስርዓት ከነተከታዮቹ ተንቆጣቅቶ ከምድረ ገጽ ላይ ጠፍቶ ኢስላም የበላይ የሆነበትን አላህ ሳያሳየን አይግደልን። የኢስላም የበላይ ለመሆን እኛም ህይወታችንን፣ ገንዘባችንን፣ ጉልበታችንን ለመስጠት ወደ ኋላ የማንል ጀግኖች አላህ ያደርግልን። በሀገራችንም በሌሎችም ሙስሊም ሀገር የመጣውን በላ አላህ ያንሳልን። መስጂዶቻችንም ወንድም እህቶቻችንም አላህ ከጠላት ይጠብቅልን። ጠላቶቻችንን አላህ እርስ በርስ ያባላቸው። የሙስሊሞች ምርኮ ገንዘብ ያደርጋቸው። ወንድም እህቶቻችንን ከጠላት ሴራ አላህ ይጠብቃል። ይሄ ሁላ ለክርስቲያኖች የተነገረ ነው። በነገራችን ላይ ጠላቶች የተባሉት አይሁዶችና ክርስቲያኖች ናቸው። በቁርአን አስተምሮ ጠላቶች የተባሉት አይሁዶችና ክርስቲያኖች ናቸው። እነዛን ያባላልን፣ እነዛን አጥፍተን እኛ የበላይ የምንሆንበትን አላህ ያንን ነገር ያድርግልን እያለ ይናገራል። እሺ እንዘጋጅ ብለህ ስታወራም አንተ ሙብተዲዕ ነህ፣ አንተ ባጢል፣ እነሱ ብቻ ነው ሐቅ ላይ ያሉት። አላህ ከእንደዚህ አይነት ሰዎች አላህ ይጠብቃል። ምን ይሉሃል ዛሬ ኃይላችን ከኩፋሮች ጋር እስኪስተካከል ድረስ። ዛሬ ኩፋሮች እየተኙ ነው እንዴ? እየተዘጋጁም ነው፣ እየሰሩም ነው። እኛም እንዘጋጅ፣ አላህ ያዘዘንን ነገር እንታዘዝ ነው፣ ሌላ ነገር አይደለም። አላሁ ስብሐነሁ ወተዓላ እንዲህ ይላል፣ ወቁዱ ለሁም ኩለ መርሰድ፣ ኬላዎችንም አስቀምጡላቸው። በአሁኑ በዘመናችን ጊዜ ደፈጣዎችን ማድረግ ማለት ነው። ጠላትን ማሸበር፣ ደፈጣዎችን ማድረግ በምንችለው ኃይል ሁላ መዘጋጀት ደግሞ እዚህ ሀገር ላይ ነው ባይዘ የአልሸባብና የአልቡካሪ ልጅ እዚህ ማን ነው የአይኤስአይኤስ ልጅ እዚሁ ሀገር ነው ቁጭ ያለው።
እዚሁ ነው የተቀመጡት። እንደዚህ የሚናገሩት ክርስቲያኖችን እናሸብራለን የሚሉት እዚሁ ሀገር ነው። እዚሁ ወይን ደግሞ እንዴት ነው ማየት የምንችለው? ከዚህ በፊት የተፈጠረው የጎንደር ታውቃላችሁ። ሁላችሁም የጎንደር ላይ የተፈጠረውን ነገር ታውቃላችሁ እኮ። ከዛ ጋር በተያያዙ የወጡ ቪዲዮዎችም ነበሩ። በምን ፍትህ በጎንደር ሙስሊሞች፣ ፍትህ ለጎንደር ሙስሊሞች። ምን አባውን አንተ ፍትህ የምጠይቀው ምን ሰው አይደለም እንዴ አንተ? ለሱ የሰጠውን እጅ አንተ አልሰጠህም? እሱ ጋር ያለው አሞት አንተ ጋር የለም? እሱ ጋር ያለው ኦኒ አንተ ጋር የለም? ምን አባውን አለ ጎንደር መውደድ ቢያቅተህ ባጠገብ ያለውን ክርስቲያን አንገቱን ቅልት ያለ ነገር የለውም እኮ ቅልት ሞት የዛን ጊዜ በቃ ፍርጥ በለዛ አስፈልግ የ10 ሚሊዮን ንብረት ተዘረፍክ። ምን አባውን አለ ያዘርፍም አንተ አዘርፍም መሆናል እንዴ አበዛም እንዴ ፍትህ እሺ ተያያዥና ብዙ ቪዲዮዎች አሉ። ይብቃ እነዚህ ላይ ኤኒዌይስ ምንድነው እሱ የእስልምናን ስቴጆች ማታውቁ ሆነ 3 አይነት ስቴጆች አሉት። ስቴጅ 1፣ ስቴጅ 2፣ ስቴጅ 3 የሚባል አለ። ኢትዮጵያ ውስጥ አሁን ስቴጅ 2 ላይ ደርሰናል። ስቴጅ 2 ላይ የመናናቅ እና ጓደኛም ህብረትም ማድረግ አይጠበቅብንም የሚባልበት ስቴጅ ማለት ነው። ሱራ 3 28፣ ሱራ 5 51 የሚተገበሩበት ጀለልን ኢብን አባስ ኢብን ከሲርን መመልከት ትችላላችሁ። ስቴጅ 3 ላይ ስትደርሱ ግን ሳይ ሙስሊም 21 ኤ፣ ሳይ ሙስሊም 21 ቢ፣ ቡሃሪ 25 እነኚህ የሚተገበሩበት ነው። ምድር የአላህና የሙሐመድ ብቻ ስለሆኑ ከምድር ላይ እናንተ ቆሻሻ ስለሆናችሁ መወገድ አለባችሁ ተብላችሁ የምትወገዱበት ስቴጅ ማለት ነው። ይዋጓችኋል። መቼ ስቴጅ 3 ላይ ስትደርሱ አንተ መኖር አይፈቀድልህም፣ ቆሻሻ ነህ። ቆሻሻ ምድር የሙሐመድ ልብ በሉ፣ ምድሪቱ አንተ የቆምክባት የሙሐመድ እና ያላህ ስለሆነች አንተ ደግሞ ቆሻሻ ስለሆንክ እዛ ላይ ልኖር አይፈቀድልህም ተብሎ ይታመናል ማለት ነው። ኤኒዌይስ የሆነ ሆኖ ወደ ራሳችን እንመለስና የራሳችንን በደንብ እናጸዳለን ማለት ነው። ፈርሃን እንኳን ደህና መጣ። እሺ ሰላም፣ እንዴት ነው? ሰላም ነው። እንዴት ነህ? ያለ እንዴት ናችሁ? እግዚአብሔር ይመስገን፣ ሁሉ አማን ነው። እግዚአብሔር ይመስገን። እፎይ፣ ወደ ሌላ ቶፒክ ከመግባታችሁ በፊት ብዙ ሰው ስላለ አንድ ማንሳት ያለበት ፖይንት አለ። አይ ቲንክ ደጋግመህ ተናግረዋል። ያንተ የቲክቶክ አካውንት ይሄኛው እንደሆነ በፌክ አካውንቶች አሁን ደግሞ በጣም በዝተዋል። ቲክቶክ ብቻ ነው አሁን በፌስቡክ ትዊተር ላይም ተከፍቶ ሀሰተኛ መረጃዎች እየተሰራጩ ስለሆነ ያንተ ቲክቶክ የትኛው ነው? ወይስ ፌስቡክ አለ ወይ ቴሌግራም አለ ወይ? እሱን አንድ ጊዜ ሄድበትና ወደዛ ግቡ። ኢምፖርታንት ስለሆነ ብዙ ሰው ስላለ እንዲያውቀው ብዬ ነው። መልካም። በውስጥ እንዳጽፉልኝ፣ ማናችሁም በውስጥ እንዳጽፉልኝ፣ የትም ቦታ ሄዳችሁ በውስጥ እንዳጽፉ። እፎይ የሚል በዚህ ብንዘጋው አይሻልም? ቲክቶክ ብቻ ነው የምጠቀመው ለጊዜው፣ ቲክቶክ ብቻ ነው የምጠቀመው። ይህንኑ አካውንት ብቻ አግኙኝ። እዚሁ አካውንት ላይ ላይቭ እገባለሁ። ሁለተኛ አካውንት 170 ሺህ ነው ምናምን ቼክ አድርግልኝ። እዛ 170 ሺህ ምናምን አካባቢ አለ። የተወሰነ ሰዓት ያኔ ይህንኛውን አካውንት ሲያዘጉብኝ የከፈትኩት በሳምንት ውስጥ ምናምን 100 ሺህ የከተታችሁት አካውንት ስላለ ያኛውን ኦልሞስት ተጠቅሜበት አላውቅም። አሁን ላይ እሱኛው አካውንት አለ። ከዛ በዘለለ ግን ይህንኛው ነው። ይሄኛው የሚዘጋ ከሆነ እዛኛው ላይ ሄዳለሁ። ቢዘጋም ደግሞ በማግስቱ እኛ 50 ሺህ 100 ሺህ ስለምናስገባው ችግር የለውም። ቢዘጋም አካውንት እንደሚከፈት መስራት የሚችሉ መክፈት የሚችሉ በቀላሉ ስላሉ ብዙም እንትን አይልም ማለት ነው። አሳያቸው አንዴ። ያው እንግዲህ ሜን አካውንቱ ነው አሁን ላይቭ ያለበት ማለት ነው። 493 ሺህ ያለው አሁን ላይቭ ያለበት። ሁለተኛው 184,100 ፎሎወር ያለው እፎይ 12 ይላል። አይ ቲንክ የሶስተኛው ያንተ ነው መሰለኝ አይደል? ወይስ አይደለም? በቃ ሌሎቹ በቃ ሁለቱ ብቻ ናቸው። የኔ ሁለቱ ብቻ ናቸው። ከላይ ያሉት ሁለቱ ብቻ ናቸው የኔ። ስለዚህ በውስጥ ማንንም ጋር የትም እንዳጽፉ፣ እዚህም እኔ ጋርም እንዳጽፉ። ሜቢ እዚህ ትልቁ ላይ ሜቢ እሱንም ደስ በሚል ሁኔታ ሪፖርት እናድርግ ብለው ስንት ሺህ ዛሬ ጨመረ ማለት ነው? 50 ሺህ ምናምን ጨመረ። 430 ሺህ ምናምን አካባቢ መሰለኝ ትናንትና። ዛሬ ሪፖርት አድርጉበት ሲል ወደ 50 ሺህ ምናምን ጨመረ አካውንቴ ማለት ነው። በአንድ ቀን ወደ 50 ሺህ ሰብስክራይብ አደረጋችሁኝ ዛሬ። ዋው! በውስጥ እንደውም ሪፖርት አድርጉ እኮ ነበር ያልናችሁ፣ ፎሎ አድርጉ አይደለም ያልናችሁ እያሉ እየተነጋገሩ ነበር።
ያ እውነትን መፈለግ እንደዚህ ነው። ብዙ ሙስሊሞች አሉ አሁን ማለት በተደረገው ነገር ደስተኛ ያልሆኑ ብዙ ቴክስት ያደረጉልኛሉ። ኤንዌስ ፕሮሞት ነው ያደረጉን። ይመጣሉ፣ እውነትን ያያሉ። ፈርሃን ሶሪ ኢንተራፕት ስላደረግነ። እሺ ሰላም እንዴት ነው? እግዚአብሔር ይመስገን። ሐሳብ አለ ያነሳ ነው ላይ አዎ ሐሳብ አለኝ። አዎ ኦኬ። እንደዚህ ቦታ ላይ ያጥፍተሃል ወይንም ደግሞ ውሸት ተናግረሃል የምትለዋቸውን ብገልጽልኝ ደስ ይለኛል። ችግር የለውም። ያው እኔ ሙስሊም ነኝ፣ ግን እንደ ሐሳብ አሁንም ሰጠ ማለት ነው። የገባሁበት ምክንያት ምንድነው? ይሄ ሃይማኖት የሚባለው ነገር ሴንሲቲቭ ነገር ነው፣ በጣም ስስ ነገር ነው። እፎይ ገብቶሃል አይደለ? እና ለምፈልገው ምንድነው ስታስተምር አንተ ትክክል ብትሆን፣ ለምሳሌ አንተ እንኳን ትክክል ብትሆን የምታስተምርበትን መንገድ ብታስተካክልስ ሞክ አንዳንድ ነገሮች ቢቀሩ እኔ የእውነት ለመናገር ሀገር እንዲጠፋ አልፈልግም። አሁን በአንተና በሙስሊሞች የሚሰሩ ሰዎች አስተማሪዎች መካከል ጦርነት ተነስቶ አንተ የሆነ ነገር ብትሆን የሆነ ሰው ጎረቤቱን እየገደለ ጦርነት ነው የሚነሳው። ገብቶሃል አይደለ? ስለሆነ ይሄ እንዳይሆን ከስሩ ካሁኑ እሳቱ እየተለኮሰ ባለበት ሰዓት አስተምሮትን አንተ ብታስተካክል ሰላም ቢፈጠር ጥሩ ይመስለኛል፣ እንዳካሄድ ማለት ነው። እንደኔ ሰላም ለሚፈልጉ ሰዎች ማለት ነው። ገብቶሃል አይደለ? ሞክ ቢቀር አሁን ለምሳሌ አሁን እንኳን ከገባው ስሰማ ማለት ነው። ቆይሽ ሊስን አንድ ጊዜ ችግር የለም አንድ ደቂቃ። እሺ ቀጥል። ሞክ ብዬ ስልህ ምንድነው ለምሳሌ ስታስተምር እሺ አሁን አላህ ሶመድ የሚለው ለምሳሌ አንተ ዱልዱም ነው ምናምን አልክ አይደለ? ይሄ መጽሐፋችሁ እንደዚህ ይላል ትክክል አይደላችሁም ብለህ ማቆም ትችላለህ እኮ። ካልሆነ ግን ለምሳሌ ማለት ነው አላህ እንደዚህ መፈሰው ድፍን ስለሆነ ነው ምናምን ይሄን መጨመሩ ሌላ ይሄ ቁጣ ይቀሰቅሳል። ገብቶሃል አይደል? ይሄ ነገር ቢቀር ኑሮ ማለት ነው አንተ ቀጥታ የተጻፈውን ብቻ ተናግረህ በቃ ይሁን፣ ሌላ ነገር ከራስህ ካልጨመርክበት ሰላም እንዲፈጠር ነው የምፈልገው እንደ ሐሳብ ማለት ነው። እርስ በርስ እንዳነጭ ያድረስ እንደ ሀገር ነው እየነገርኩህ ያለሁት። እሺ መልካም። ሜቢ አላሁ ሰመድ የሚለውን ያነሳሁት እንደ ምሳሌ ነው። ለምሳሌ ምን አለ እሱ እኔ ድንች በሆንና ኢየሱስ ቢበላኝ ከዛ ከበላኝ በኋላ ይፈሳኛል፣ ያፈሱንም ታመልካላችሁ ማለት ነው። ካካ ያደርጋል፣ ያ ካካውንም ታመልካላችሁ። ያው በጣም ኦፌንሲቭ ነው ፈርሃን፣ ለኛ በጣም ኦፌንሲቭ በጣም ማለት ነው። ምክንያቱም እንደዚህ አይነት አስተምሮ ስለሌለን ማለት ነው፣ እንደዚህ ስለማናምን ማለት ነው። ክርስቶስ በልቶ ጠጥቶ ተዛ ይጸዳዳል፣ እንደዚህ ይሆናል፣ ይፈሳል ምናምን የሚሉ አይነገሩም ለክርስቶስ። ይሄ በጽሁፎቻችን በመጽሐፍቶቻችን ላይ የሌለን ከዛ እንደዚህ ያደርጋል ከዛ እንደዚህ ያንን ታመልካለህ እያለ ራሱ ክሌም ላደረገው ከዛ በኋላ ደግሞ ይከሰኛል። በጣም ይሄ ለኛ ስድብ ነው። ፈርሃን ባይዞ ልክ ነህ። እፎይ ይሄንን ግን ስማ እሺ ትቀጥላለህ። ቆይ አንዴ ይሄ አሁን ለዛኛው ሳይድ እየሳቁ ጀግና እያሉ ነው የሚያዳምጡት። ኖ እንደዚህ አናምንም ሲባል እንኳን በጣም ሞክ እንደረጋለን። ለዘመናት ሞክ ተደርገናል፣ ለዘመናት ማለት ነው። ኦኬ እንደዛ ከሆነ እንገልብጠውና ይሄንን ታዲያ አላሁ ሰመድ የሚለውን ተፍሲር ኢብን አባስ ሲፈስረው አላሁ ሰመድ ማለት ማስገቢያ ማስወጫ የሌለው ነው ብሏል። ስለዚህ እኔ ደግሞ ሪቨርስ አድርጌው እንዲህ ብል ያናድዳቸዋል። አይ ነው ግን ፖሊሚስቲክስ ስትሰራ ብዙ ጊዜ ካየኸው ዲፌንስ ብቻ ሳይሆን አታኪንግም ታደርጋለህ። በቃ ለማስረዳት ስትል ማለት ነው። ያ እኔ ብዙ ጊዜ ፈርሃን ተከታትለህ ከሆነ አይ ነው እኔ የምናገረው ነገር ባይዘ ሪከርዶች ካሉ ሊያስደምጡ ይችላሉ። ከስር ያሉትን ያስቀይማል እያልኩ ብዙ ጊዜ እላለሁ። ያስቀይም ይችላል እና ይቅርታ እላችኋለሁ እናንተን። ነገር ግን የምናገረው ነገር ጽሁፉ አለ የተጻፈ ነው። ነገር ግን ሊያስከፋችሁ ይችላል። እንደሚያስከፋችሁ አውቃለሁ። ይቅርታ እያልኩ ነው የምናገረው። አይተህ ከሆነ ግን ጽሁፉ አለ። ያ ግን ማታውቁት ከሆነ ሊያስቀይማችሁ ይችላል ብዬ እናገራለሁ። እና እሺ ፈርሃን ከእናንተ ወገን ችግሮች የሉም ብለህ ነው የምታምነው? ኦኬ እሺ ሞካ አደረጉ ብለህ ነው የምታምነው? ነገር ይኖራል አለ፣ ችግር የለውም። እፎይ አሁን አዳምጠኝ ደግሞ አንድ ደቂቃ። ችግር አለ በሁለታችንም በኩል በእናንተም በእኛም ችግር አለ። ነገር ግን ምን አለ መሰለህ እፎይ ያንተ ደረጃ አለ አይደለ? ደረጃህ ምንድነው? በጣም ብዙ ተከታይ ያለህ ሰው ወይም ደግሞ የተሻለ መምህር ካሉት ከዚህ ውስጥ የተሻለ መምህር ብለው ክርስቲያኖች የሚይዙን፣ በሙስሊሞች ደግሞ ደረጃ ደግሞ የተሻለ መምህሮች ይባሉ አይደለም እንዴ? የወረደው ጋር የመጣው ተራ ማንም ሰው ጋር የሚናገረውን ነገር ምላሽ እየሰጠህ ልቅቃሚ ነገር መመልስ ከሆነ ይሄ ተገቢ አይደለም። በደረጃ በአንተ ደረጃ ያለ ሰው ግን ሲናገር እንዳንተ ወርዶ ወይም ደግሞ ሆነ ወርዶ እንደዚህ የሚናገር ነገር ከሆነ ወርደህ ትናገራለህ። ገብቶሃል አይደል? በደረጃ ማለት ነው።
ኢቭን ማለት ግን ማንም ሰው ተራ ነገር ሲናገር መመለስ ይሄም ከሆነ ቁጣ ይቀሰቅሳል፣ ሀገር ይፈርሳል። እፎይ አንተም ታውቀዋለህ አሁን ቤት ወጥተህ እንዴት ብለህ ወደ ቤት እንደምትመለስ ጥሩ ስሜት የተሰማህ አይመስለኝም። አሁን ባለው ነገር ላይ ወጥተህ ስገባ እንኳን ማለት ነው አይደለም እንዴ? ስለሆነ ይሄ እንዳይፈጠር ሀገር እንዳይጠፋ በደረጃ ብታወራ የማይመጥኑ ሰዎች ጋር ወርታቸው ወርዱ ሰዎች የሚናገሩትን ነገር ምላሽ ባሰጣለቀቅም ጥሩ ይመስለኛል እንደ ሐሳብ ማለት ነው። እንደ ሀገር እንድንቀጥል ከተፈለገ ማለት ነው። ትክክል ነህ ፈርሃን። እኔ ሞሮፍ ምላሾቼ ካየ ከንጽጽር ከሚሰሩት ጋር ነው። ንጽጽር የሚሰሩ ደግሞ አትሊስት ይወክሉናል ተብለዋል ማለት ነው። ይወክሉናል ተብለዋል። እኔ አሁን አንድ ምንም ሰውዬ መጥቶ ቢሰርበኝ ባይዘው በጣም አልናደድበትም። ምክንያቱም እምነት ደጋግሜ ባይዘው ላይቭ ላይም ተናግሬያለሁ። ሙስሊሞች እዚህ መጥተው ሲሳደቡን አትፍረዱባቸው፣ እኛም ብንሆን እንደዛ ነው የምናደርገው። ምክንያቱም ማናቀው ከሆነ ወይንም ያ ታሪክ እንኳን እያለ ካላወቀው አንድ ሰው ሊሳደብ ይችላል እየዋሸውበት ስለሚመስለው ብዬ ብዙ ጊዜ እናገራለሁ። ነገር ግን ንጽጽር የሚሰራ ሆኖ እያወቀው እንደዛ አክት ሲያደርጉ እናደዳለሁ፣ እያወቁት ማለት ነው። ንጽጽር የሚሰራ ከሆነ እንግዲህ ኡስታዝ መሐመድ ከድር ምን ያህል የቆየ ኡስታዝ እንደሆነ ታውቀዋለህ። አደባባይ ላይ ይሰራል፣ ደዋ ይሰራል። ይህ አካል አሁን አምላክህ ሕፃናትን ደፍሮ ደም በደም ያደርጋል። በጣም ከባድ ነው ባይዘው ይለኛ። እኔ አሁን ይህን ሪቨርስ አድርግ ያንተ ላይ ሳደርገው ምን ያህል ሊያስከፋ እንደሚወቀው ይሄ ለእኛ በጣም አስከፊ ነው። አየህ፣ ይህንን ነው እያልን ያለ ነው። እኛ ይቅርታ ማለት ካጠፋ መታረም፣ በሀሳብ ላይ መሞገት በጣም ደስተኛ ነን። ምንም ወቅስ አይኖረው ማለት ነው። ግን የእናንተዎቹ ዘሆል ነው የሚሰሩት። አንድ አይደለም፣ ሁለት አይደለም፣ መዓት ናቸው እናንተዎቹ። እኛ ጋር እስቲ ስንት እንደው ቁጥር ብልህ ፈርሃን እንደው ላዳላ ለራሴ ራሱ ብለህ ማለት ነው ለራስ ሳይድረስ እዝህ ራሱ ብታዳላና ልቁጠር ብትል ከኛ ውስጥ መምህራን ልብ በል። እኔ ራሱ መምህር አይደለሁም ባይዘው ፈርሃን፣ ተራ ቲክቶከር ነኝ። መምህራን እስቲ እስልምና ላይ የሚያንቋሽሹ መምህራኖችን እንደዚህ ቁጭ ብለው ስለ እስልምና ብቻ የሚያስተምሩ ጥራ ብልህ አምስት አጠራም። አምስት መምህር መጥራት አችልም። የለም፣ አንድም የለም። ቲክቶክ ላይ ቁጭ ብለው እስልምናን የሚያስተምሩት የእስልምና ኡስታዞች ግን መጽሐፍ ቅዱስ እንደዚህ ይላል፣ መጽሐፍ ቅዱስ እንደዚህ ያደረገ የሚሉት እንዳለ ኡስታዞች ናቸው። 80% በትንሹ ኡስታዞች ናቸው፣ ውክልና ያላቸው ማለት ነው። ለምሳሌ ኢየሱስ ክርስቶስ ጌ ነው፣ ሎቱ ስባት እብድ ነው፣ በሽተኛ ነው ያለው እስላሚክ ደዋ እንደዛ የሚለው አይደለ? ድርጅት የሚመራው ትልቅ የእስልምና ተቋም ስፖንሰር የሚያደርገው በመንገድ ላይ እየሄደ የሚሰብክ ኡስታዝ ነው። እንግዲህ ይሄ ምን ያህል ከባድ እንደሆነ ለኛ አስበው። ከኛ ውስጥ ግን አንድ ነገርኩ መምህራን የለንም። ግን ያምሃል በቃ ሲያምስ አትፈልግ ምን ትሆናለህ? ማንበብ ትጀምራለህ። ስታነብ ደግሞ ምላሽ ትሰጣለህ። ስለዚህ ምን ይሆናል መሰለ የእናንተ ጋር ያለ ቁስል እኛ ጋርም ቁስሉ ይኖራል ማለት ነው። ቀጥልሽ። እሺ ችግር የለውም። አዎ እና ምንድነው አሁን ልክ ነህ። አሁን ለምሳሌ እውነት ለመናገር እኔ ከክርስቲያኖችም ከብዙ ሰባኪዎች እሰማለሁኝ እንደዚህ አይነት ስድብም ሞክም አጋጣሚ ከሙስሊሞችም የለም ማለት አይደለም፣ ከሙስሊሞችም አለ ይኖራል። ነገር ግን እፎይ ልልህ የፈለኩት ምንድነው የገባሁበት ምክንያት እኔ ማለት ነው የእስከ ዛሬው አለፈ፣ ግን ወደፊት ለሚመጣው ነገር መፍትሄ እናበጅለትም ወይ ለዚህ ነገር መፍትሄ አይኖረውም ወይ? እፎይ ገብቷል አይደለ? ሃይማኖት እንደ ሀገር እንዲቀጥል አንተም በሰላም ያለሞክ እንድትሰብክ ሙስሊሞች ጋር ያለን ነገር ትላልቅ ሰዎች ጋር ወይም አባቶች ጋር ሆነን አንተም ሰላም ወጥተህ ሰላም እንድትገባ እንዲፈጠር እስከዛሬው ያለፈ አለፈ። ሰላም ለምን አንፈጥርም ወይም በሰላም ለምን አንፈታም ችግራችንን ነው። ለዚህ መፍትሄ አንፈልግለትም እፎይ እንደ ሐሳብ ነው። ያ መፍትሄ ለማምጣት ነው። አይ ቲንክ እኔም እኮ አንተንም ያው አስገብቼ እየተነጋገርን እንትን እያልን ያለ ነው። ምንድነው እሱ ምን ይመስልሃል? እያወራን ያለ ነው። እስቲ ጥፋቶቻችን ምንድነው? እሱ የኛ ጥፋቶች ማለት አንተ አሁን ለምሳሌ አይ እኔ አላጠፋሁም አንተ ብቻ ነህ ጥፋተኛ የምትለኝ ከሆነ እኔ አክሴፕት ላደርግ አልችልም። ምክንያቱም አንተ እየሰደብከኝ አንተ እንትን እያልከኝ አንተ እኮ እንደዚህ ነህ ብትለኝ አይሆንም። ቀኝ እግር ሳይኖርህ ግራ እግር የሌለውን ቆማጣ ነው እያልክ ሞክ ብታደርግበት አይ አንተም እኮ ቀኝ እግር የለህም ስትባል አይ ልክሰሰው በቃ አስቀድመህ እኮ አንተ ግራ እግር የለውም እያልክ ስታሾፍበት ነበረ። ስለዚህ መፍትሄው ምንድን ነው?
መፍትሄ ከራስ ይጀምራል፣ እንደኔ ማለት ነው። ከራስም ይጀምራል። ሁሌም ንጽህና ስንጠብቅ ቤታችንን ጠርገን ነው ውጭው የምንጠርገው፣ በሩ የምንጠርገው። ቤቱን ሳንጠርገው ውጭውን ልጥረግ ብንል ትንሽ አስቸጋሪ ነው። ውጭውን ጠረግን፣ ኦኬ፣ ቤቱ ግን አልተጠረገም። ስለዚህ ከቤት ወደ ውጭ ብንወጣስ? እኛ ጋር እኮ ችግር የለም፣ ችግር ሊኖር ይችላል። አይ አይደለም ፎሎ አድርጉኝ። እኔ ስሜ አብዱራህማን ነው። ኦኬ፣ እንኳን ደህና መጣ አብዱራህማን ከማኝ። እንኳን ደህና ቆያችሁ። እኔ ጥያቄ አለኝ። እፎይ ወንድሜ ነህ። እኔ ሃይማኖቴ ሙስሊም ነው፣ ግን እከታተልሃለሁኝ ብዙ ጊዜ። በአሁኑ ሰዓት በተለይ ብዙ ሰዎች እየተከታተሉ ነው ያለው፣ ይሰማሉ። ጥያቄ ነው ያለኝ ላንተ እንደ አንድ ወንድም፣ እንደ አንድ ኢትዮጵያዊ ጥያቄ ምንድን ነው? በአሁኑ ሰዓት ሚዲያ ላይ ስላንተ ብዙ ነገሮች በክርስቲያን ወንድሞችም ላይ የሚያዩ በእህት ወንድሞች የሚያየው ነገር ጥሩ አይደለም። ማጋጋል ነገር ከእስልምና ሙስሊም ማንም ሰው በሃይማኖቱ አይደራደርም። በነገራችን ላይ ግን እኔ የሚጠይቅ ጥያቄ ምንድን ነው? እኔ ካንተ ምን ልማር? በቃ እችን ነው የምፈልገው መልስ። እፎይ እኔ በጣም ማለት ሃይማኖት አስተማሪ ነህ፣ ብዙ ጊዜ ይከታተላለሁ ብያለሁ፣ አይቻለሁ። ግን ካንተ እኔ ምን ልማር? እኔ ሙስሊም ነኝ፣ ግን ካንተ ስድብ ልማር? ካንተ ጥላሸት ነገሮች ልማር? ካንተ እኔ አሁን ኢየሱስ ክርስቶስ እንዲህ ነው። ብዙ ሰዎች አሁን ቀደም ብላችሁ ራሱ አንዳንድ ወንድሞቻችን እንዴት ታድርጉ ወይ ሙስሊም እንደገዳይ ነው ምናምን በሰይፍ ነው ላ ይሄ አይደለም። እኔ አንድ ኡስታዝ፣ አንድ መምህር፣ አስተማሪ ቄሶችም ይሁኑ ሼኮችም ይሁኑ ትክክለኛው የሚያስተምሩት አስታራቂ ነገር መጽሐፍ ቅዱስ ላይ ያለው ነገር ቅዱስ ቁርአን ላይ ያለው ነገር ቁጭ አድርገው ነው ሃይማኖታችን የማይፈቅድ ነገር አይፈቅድም ብለው የሚያስተምሩት። እኔ የማየው ነገር አንተ አሁን ፖለቲካ ነው ብዬ ልለው ፖለቲካ ውስጥ አይደለም ያለው። እኔ አሁን በአሁኑ ሰዓት ብቻ ወደ ፖለቲካ ጉዳይ ወደ ፖለቲካ ነው ሄደው ብዬ ነው የምለው። ብዙ ጊዜ ሳይ መስቀል አስራሃል፣ ክርስትና ነው የምትሰብከው፣ ግን ፎከስ አድርገህ ክርስቲያን የሚያዘው ነገር ስታዝ ደግሞ አላየሁም። እኔ ካንተ ምን ልማር ነው? እችን ነገር መለሰልኝ ወንድሜ፣ ይቅርታ። ካንተ እኔ አባት ነህ፣ ወንድም ነህ። መሐመድን ብለህ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ነቢያችን ሰለላሁ ዐለይሂ ወሰለም አነ ፊዳአ ቢወሚ ያ ረሱላህ፣ እኔ በቃ የኢትዮጵያ ሙስሊም አይደለም የዓለም ሙስሊም ፊዳ ይሆንላቸዋል ለነሱ። ይሄን ደግሞ ሁሉም ሰው ጠንቅቆ ያውቀዋል። የኛ ሃይማኖት ደግሞ የሰው ለኢክራህ ፊዲን ለኩም ዲንኩም ወሊየዲን ይላል። የሰው አንተ በሰው ሃይማኖት ላይ አያገባም። አንተም በሱ አታምነው፣ እሱም ባንተ አያምነው። ስለዚህ የሰውን ሃይማኖት ማተቸት መንካት አይቻልም። ግን ይሄን ብሎ እያስተማረን እኛ ሃይማኖታችን አንተ ብዙ ነገሮችን ደግሞ ስትሳደብ አልፎ ተርፎ ለሙነቢያትን ስትሳደብ ስታንቋሽሽ ነው ብዙ ነገር እናየው። እኔ አንተ ሃይማኖት ላይ ምንድን ነው ከርታ ሃይማኖት ላይ ምንድን ልማር? እስኪ ምን አይነት ትምህርት ምን ጥሩ ነገር ምን ላንሳ? ይሄንን መልስልኝ። እሺ እውነት ነው። እኔ ጥሩ ነገሮች ላይኖሩኝ ወይንም ጥሩ ነገሮች እንደዛ ላልበቃ እችላለሁ። አስቀድሜ እንዳልኳችሁ መምህር ስላልሆንኩኝ። ስለዚህ ከኔ ምንድን ነው የምትማረው? ከኔ ቦልድሊ ምነግርህ ከኔ የምትማረው ምንድን ነው? አንዲት ያለ መረጃ እንደማላወራ ትማራለህ። የኔን ባህሪ እንዳታይ የኔን ወይን የኔ ጀስ መልኬን ወይንም አቋሜን ወይን የንግግር ቃላቴን ምናምን አትቁጠር። የምጠቅሰው መረጃ ግን የተናገርኩት ግን ያለ መረጃ በፍጹም ሊሆን አይችልም። በፍጹም ማለት ነው። አሁን ቻሌንጅ አደርጋለሁ፣ አንተንም ላነሳውም ቻሌንጅ አደርጋለሁ። ክርስቲያንም ትከፍትልኛለህ። ሳይ ሙስሊም ለምሳሌ 2167 ኤ ላይ
ክርስቲያንና አይሁዶችን ኢብን ሰላም አትበሏቸው ቀድሞ ሰላም ካላሏችሁ ነው የሚለው ሱራ 3 ሳይ ሙስሊም 21 67 ኤ ላይ ይከፍትላል። ወይንም ደግሞ ሱራ 3 28ን ክፈትልን። ሱራ 3 28 ላይ ክርስቲያን አንዴ 3 28 ሱራ 3 28 ኢምራን ማለት ነው። ኢምራን ቤተሰቦች የኢምራን ቤተሰቦች ወይንም ደግሞ ሱረቱ መኢዳም ላይ አለ 51ኛው አያ ላይ ቁጥር 28 ላይ አስቀድመን ግን 29ን እንመልከተው እና 30 አንዴ እንመልከተው። እሺ አይሁድ ዘይር ያላህ ልጅ ነች አለች። የትም አትሄድ፣ እዛ ሁን አታውጣው። ምን አለን? ሃይማኖቴ የሰው ሃይማኖትን እንድናገር አይፈቅድልኝም አለን። ፎሎ አድርጉኝ። ሃይማኖቴ የሰው ሃይማኖትን እንድናገር አይፈቅድልኝም አለኝ። ይሄንን በአረብኛ ትቀራልን አለ። አይሁድ ዘይር ያላህ ልጅ ነች አለች። ክርስቲያኖችም አልመሲህ ያላህ ልጅ ነው አሉ። ይህ በአፎቻቸው የሚናገሩ ቃላቸው ነው። እነዚያን ከነሱ በፊት የካዱትን ሰዎች ቃል ያመሳስላሉ። አላህ ያጥፋቸው። ይሄንን ትቀራለህ? የቁርአን ክፍል አቀራም ፎሎ አድርጉኝ። ለምንድነው ማልቀረው? ሃይማኖት እኮ ነው ይሄ ቃል የአላህ ቃል ነውና አንተ የሰጠው ሌላ ጥቅስ ነው። ልንገር ቆይ ክርስቲያኖችን አላህ ያጥፋቸው እያልክ ትቀራለህ? አቀራም ክርስቲያኖችን አላህ ያጥፋቸው? እንዴት ክርስቲያኖችን አላህ ያጥፋቸው ማለት? ይሄ እኮ እርግማን እየተራገምክ ነው ያለው። እሺ አንብበው። እሺ አንብበው። አላህ ያጥፋቸው ይላል። ያው አንብበው። አላህ ያጥፋቸው የሚለውን አሳየው። አላየው መሰለኝ። ክርስቲያኖች ላይ ስላደረግከው እየተራገምክ ነው እያለኝ ነው። ስለዚህ እርግማን ቆንጆ እንዳልሆነ ገብቶሃል። ይህንን የቁርአን ክፍል ደግሞ በየቀኑ ቀረዋለሁ አልከኝ። ስለዚህ በየቀኑ በአረብኛ ስለሆነ ስለማንሰማ እንጂ አላህ ያጥፋችሁ ትለናለህ። መልሰህ ግን ጨዋ ትጫወታለህ። ክርስቲያንና አይሁዶችን ረዳትና ወዳጅ ማድረግ ትችላለህ? ፎሎ አድርጉኝ። 551 ወይንም 3:28 ክፈትልኝ። ክርስቲያኖችንና አይሁዶችን ረዳትና ወዳጅ ማድረግ ትችላለህ ወይ? አልችልም። አየህ፣ አችልም። ቅድም ምን አልከኝ? ወንድሜ ነህ አንተ አልከኝ። እንደ እስልምና አስተምሮ በፍጹም ከሙስሊም ውጪ ወንድም ሊባል አይችልም። በፍጹም ማለት ነው። ቆሻሻ ናቸው። 9:8ም መመልከት ይቻላል። እርኩሶች ነው የሚለው። እርኩሶች አድርጎ ነው የሚያስቀምጠን ማለት ነው። እዚህ ጋር እንመልከተው። እናንተ ያመናችሁ ወይ አይሁዶችና ክርስቲያኖችን ረዳት አድርጋችሁ አትያዙ። ከፊላቸው ለከፊላቸው ረዳት ናቸውና ከነሱ ውስጥም ረዳት የሚያደርጋቸው ሰው እርሱ ከነርሱ ነው። አላህ አመፀኞችን ህዝቦች አያቀናም። ተፍሲሮቹን የተመለከታችሁ እንደሆነ በጣም ወረስት ናቸው። ስቴጆቹን ያስቀምጣል። ለምሳሌ ከ10 ውስጥ አንደኛው ብቻ ከሆነ ሙስሊም፣ 9 ክርስቲያን ከሆኑ የውሸት ጓደኛ መሆን ትችላለህ ተብሎ ተፈቅዶለታል። በጥርስ እየሳክ ከ9 ጋር አብረህ መኖር ትችላለህ። ግን 9:29ን ቅድም ያነበብንላችሁን እርገማቸው በልብህ በጥርስ ግን ሳቅላቸው ይላል። ቁጥር እኩል እስክትሆን ድረስ እንደዚህ አድርግ። ቁጥር እኩል ስትሆን ግን ከነሱ ጋር ረዳት ወዳጅ አድርገህ አትያዛቸው ይላል። ቁጥር ስበልጥ ደግሞ ሳይ ሙስሊም 21 ላይ ይመጣል። ምድር የአላህና የመሐመድ ብቻ ነገር ብዙ ክርስቲያኖች ደግሞ ቆርጦት ነው እንደዛ አይደለም ብለው ለማስተባበል እየፈለጉ ነበር። ነገር ታፍራላችሁ የሚለው ነገር ተቆራርጦ ነው። እውነት ነው። እዚህ ጋር አልዋሽህም። መሐመድ ለነብዩ መሐመድ ሰለላሁ ዐለይሂ ወሰለም ምናቸው ላይ ነው የምናፍረው? እስኪ ንገረኝ። እሺ
እሺ በመጀመሪያ ደረጃ በመሐመድ ታፍራላችሁ የተባለበትን ለምን እንደሆነ ቆይ ፕሊስ አዳምጠኛ ጠየቀኛል። እሱ ንግግር መቼ ነው ያደረግኩት መሰለኝ? የዛሬ 3 ወር ምናምን አካባቢ ይመስለኛል። እና በቃ እንወያይበት አልኳቸው። ቤት ዘግታችሁ ከምታወሩ ቤታቸው መጥቼ አስገቡኝ አልኳቸው። ሚዩት አደረጉኝ። ኮመንት ላይ ቁጭ ብለህ ተማር ከኛ ጋር ምናምን ይላሉ ልጆች ማለት ነው። ስለዚህ እኔ ሚዩት ከተደረግኩ ኮመንትን መጻፍ አልችልም፣ ምንም አልሰራም። ተመለስኩኝ። በማግስቱ ገባሁበት። ምን ብዬ እናንተ ናችሁ የምታፍሩበት፣ ስላፈራችሁን አላስገባችሁኝ። ጳውሎስ የሚያሳፍር ምንም የለውም፣ ታፍሩበት አላችሁ። ለእነኛ ምን ላይ ሰጠውበት ማለት ነው። ያነሳችሁት ይሄ ያላችሁት እንዲህ ነው። ኦኬ ፎሎ አድርጉኝ። ራስህ ታፍራለህ። አሁን በነብዬ ጥያቄ ልጠይቅህ። አላፍርም። አታፍርም? እሺ ጥያቄ ልጠይቅህ። ስንት ዓመትህ ነው? ጠይቀኝ። ስንት ዓመትህ ነው? ተው፣ ስለ ዓመቴ ተው። ጥያቄን ጠይቀኝ። ስለ እኔ እንደምታው። ኦኬ እሺ ጥያቄ ፈለከውን በ56 ዓመት በ56 ዓመት ማውራት እንችላለን። እንደዚህ ቴሌግራም ምንድነው ትችላለህ? እችን ነገር ትችላለህ? በጠረጴዛ በአካል ተገናኝተን ማውራት እንችላለን። አይ በአካል ይቻላል። አሁን እያወራን እኮ ነው። 27000 ሰው በላይ እያዳመጠ ነው። አይ አላፍርበትም ካልክ ይሄን መልስልኝ። አለማፈርህም አይው አላፍርበትም። የጠየቁን ጥያቄ መልስልኝ። እኔ በዲን አላፍርም። በነብዩ መሐመድ ሰለላሁ ዐለይሂ ወሰለም አላፍርም። እኔ እናንተ ማንንም አንጨምርም። አትፍራ። ፎሎ አድርጉኝ። ጥያቄ ነው። ይኸውልህ ስማኝ አንዴ አለ። እሺ ለማታዳምጥ እኔን አሁን ብዙ ጊዜ የጠየቁን ጥያቄ አትመልስልኝ። በአካል በአካል ተገናኝተን በጠረጴዛ ዙሪያ አንተም መጽሐፍ ቅዱስ ይዘህ እኔም ቅዱስ ቁርአንና ሐዲስ የፈለከውን ይዤ በአካል ማውራት እንችላለን። እሺ በቃ እኔ አላህን ይዤ አንተም ፈጣሪን ይዘህ አትፍራ። ምንም አይነት አንተ ፍርሃት አለ። በዚህ ሰሞን የሚወራው ነገር ምናምን ስጋ ሊኖር ይችላል። በዚህ ጋር እኔ ይኸውልህ በቃ ፎሎ አድርጉኝ። እኔ ጠየቁት ጥያቄ ፎሎ አድርጉኝ። በቃ የተሳሳትኩበት መረጃ ማምጣት ተቻልኩ እሱን እቀበላለሁ። ከዛ ውጭ ግን ፎሎ አድርጉኝ እወዳለሁ። ከስር ወይን ደግሞ መረጃ በአካል ለምን ፈራክ? በአካል ለምን ፈራክ? በአካል ምን ፎቶ ልታነሳኝ አይደለም? እኔ በአካል ፎቶ ልታነሳኝ ነው? ምን አድርግልህ? አይደለም በቃ ፎሎ አድርጉኝ። እሺ ስማኝ አንዴ እንደማመጥ ፕሊስ አንዴ የሚታርግ በቃ ምንም አልፈራም። አንተና እኔ ብቻ በአካል ተገናኝተን በቃ እሺ አንዴ 400,000 ብር ሊበላ ፈልጎ ነው ልጁ ከሌላ ሰው ጋር ሀሳብን ቀጥል። እሺ 70,000 በላን ካወራቸው ነገሮች ነው ያለው።
ፎሎ 400 አድርጉኝ። ሺህ 50 ሺህ የምትሉት ነገር ሁሉ አሁን ለምን እንደማምለም ትፈራላችሁ? ለምን እንደማመጠም ፎሎ አድርጉኝ። በቃ ትክክለኛው እኔ በቴሌቪዥን በቲክቶክ ምናምን ላስወርድ ነው። ላስወርድ ነው። እኔ አዲስ አበባ ነኝ። እሺ በቃ ከስሩ ነው በቃ 29,000 ሰው እያዳመጠህ መከታተሉ ይሻላል ወይንስ ደግሞ በአካል እንደባበቅና ምን እኔ ፎቶ የሚስት ምራጭ እንትን ለመምረጥ አይደለ? እኔ ወንድ ነኝ፣ አንተ ወንድ ነህ። ስለዚህ እስቲ እንተያይና ልታጨኝ አይደለ? ሰባሽ ብላን እኔ ላውራ ስህተት ነው። ውሸት ዋሽተህብናል የምትሉትን የፈለጋችሁትን መረጃ ልታመጡ ትችላላችሁ፣ ቀበላችኋለሁ። የምታመጡ ማምጣት ከቻላችሁ ማለት ነው። እንደማታመጡ እርግጠኛ ነኝ ግን ምክንያቱም ያልተጻፈ በፍጹም ላወራ አልችልም። የእፎይ ጥፋቱ አንድና አንድ የተጻፈውን አንብቦ መናገሩ ብቻ ነው የሚሆነው። ከዛ ውጭ ግን ጥፋት ሊሆንበት አይችልም። ጥፋት ሊሆንበት የሚችልበት አጋጣሚ አለ ብዬ አላምንም። ተማም ይሰማል? ያ ገብተሃል? ይሰማል። እንኳን ደህና መጣ። እንኳን ደህና ቆያችሁ። እንዴት ናችሁ? እግዚአብሔር ይመስገን። እንዴት ነህ? አለን አልሐምዱሊላህ። እኔ ያው ወንድሞቼ ሙስሊም ወንድሞቼ ጨርሶታል። ጥያቄው ብዙ የሚያወራው ነገር የለም። ያው በእንትና ተገልጿል። ፍራን እሱም ጨርሶታል። ትንሽ ከፍ አድርገው። ተማም ተቻልክ ትንሽ ድምጽ ከፍ አድርገው። አይሰማም? ኤርፎን እየተጠቀምክ ነው? ኧረ አይደለም። ምን ይቆራጣል? አይ አይቆራረጥም። ትንሽ ግን ድምጽ ጾሙ ትንሽ ጎቶሻል መሰለኝ። ኧረ ቴምር በጣም ነው የምወደው። ዋይዞ ሙሐመድ ቢባል ጓደኛ ነበረኝና ትንሽ ዱርዬ ነገር ነው እና ቴምር ከየትም ብሎ ዞ ይመጣ ነበረ እና በጣም ቴምር ወድ ነበረ። ዘንድሮ ግን ቴምር ማንም ያመጣልኝ የለም። እኔስ ቀጥል። ፍራን ጨርሶታል። በአንተ ቅራኔ ነገር ቢኖር ትንሽ አንተ በሰሞኑ በሰራው ነብዩን መሰደብክበት እንትን ትንሽ ያው አንተ ሰው ተሳስቷል ብለህ እንደገና ለሱ ምላሽ የሚሰጠው ነገር ቢያንስ አንድ ሁለት ላጠፋው ሰው አንተ ደግሞ የሚበልጠውም የሙስሊም ወንድሞቻችን የሚያስከፋ ነገር ማድረግ የለብህም። ምክንያቱም ምን በማለት ነጌም በማለት ማለት ነው። እዚህ ጋር ለምሳሌ ፍራንን የመሰለ ወንድማችን የሙስሊም ወንድም አለን፣ እኔ ያለው እና ከዛም ደግሞ በላይ ያለ ለምሳሌ አንተ አንድ 10 ሰዎች አወሩ ብለህ ካወራ ነጌስ የት ነው የምንደርሰው? በዚህ ልክ እንቀጥላለን ወይ የሚለው ነገር አንተ ብታስብበት። መልካም ተማመ፣ እናመሰግናለን። ያ ኢብኑ ሳሊ አንድ የሚዩት አድርግ ይደርባል። ኤኒዌይስ ተማም ያነሳው ወደ መስቀለኛ ጋር ተቀራራቢ ሀሳብ ነው። እንደዚህ አይነት ነገሮች ያ ልክ ነው። ምክንያቱም ሁሉም ቤቶች ሴፎችና እሳት ሊኖር ይችላል። ሁሉም ቤቶች ብሶትና ቁጭት ይኖራል። የሆነ ነገር ሲፈጠር እሱን እናውቀዋለን። ነገር ግን ምንድነው ንጽጽር ላይ የሚቆዩ ባይዞ እኔ ተማም እውነት ለመናገር በጣም ከምጠላው ነገር ነበር አስቀድሜ ማለት ነው። እንደዚህ አይነት ነገር ስሰማ እንዴት ነው እሱ ለምንድን ነው የሰው ሃይማኖት እንደዚህ የሚተቹት ምናምን ከሚሉት ውስጥ ነኝ። መለስ ብለህ የቀደሙ ቪዲዮዎችን ካገኘ አሁን እኔን ሊያሸማቅቁ የሚሞክሩባቸው እንደውም ለእስልምና ድጋፍ ስሰጥ ለምንድን ነው የሚያነሱት? በቃ ምን አገባቸው እያሉ ያ ሙስሊሙ ቁርአኑን ተወዳድሮ ካሸነፈ
እሸልማለሁ የመጀመሪያ 10 ሺህ ያልኩ ከዛ 50 ሺህ ብር ደግሞ ቪዲዮ ስሰራ 50 ሺህ ብር እሸልማለሁ ስል እኔ ፖዚቲቭሊ ነው ንጽጽሩንም እንደዚህ አላውቅም። በኋላ ሳይ ግን ያም ይመጣል ኡስታዙ ክርስቶስ ላይ እንትን ይላል፣ ያም ይመጣል። ከዛ በኋላ ንጽጽሩ ስገባ ግን እየጋልክ ትሄዳለህ፣ እየሞቀ ትሄዳለህ፣ እየለመድከው ትመጣለህ። ከዛ የተጻፈ ከሆነ ደግሞ ለምን አንገልጸውም? እውነት ነው። ኢትዮጵያ ላይ በተለይም እንደዚህ ገና አይምሯችን በጠረጴዛ ዙሪያ ተነጋግሮ አንብበን ከመሞገት ላይ ያልደረስን አብዛኞቻችን የተነገረንን የያዝን ተነግሮናል። ያ የተነገረን የሚነግረን አካል ደግሞ አንድ ነገር ምን አለ መሰለህ፣ ለምሳሌ እስልምና ሃይማኖትና ክርስቲያን ማለት ነው ለብዙ ዓመት ደግሞ አብሮ ኖሯል። አሁን አንተና እኔ በደረስንበት ሰዓት ደግሞ ይሄ ነገር ሊደረግም አይችልም። አሁን ለምሳሌ ከአንተም ከኔም በእውቀት የሚበልጡ ሰው አሉ፣ እንደ ቤተክርስቲያን አገልጋይም እንደ ቁርአን እንትንም ኡስታዞችም ብዙ ካንተ እውቀት የሚበልጡና አሉ። ስለዛ ደግሞ አንተና እኔ ደግሞ እዚህ ጋር ሙስሊሙን ማህበረሰብና ክርስቲያኑ ማህበረሰብ እርስ በራስ ማባላቱ ተገቢ አይደለም። እኔ እንደራሴ ማለት ቢያንስ አንተ ከቻልክ አንድ ሙስሊም ወንድምህ ቢሳሳት ከቻልክ ከዛኛው ነገር ለማውጣት ቢያንስ ይሄ ነኝኮ ተሳስታል፣ ቢያንስ እንዴት እንደዚህ ትላለህ? እኔ ክርስቲያን ነኝ ብላ በስትክክል ለምሳሌ ቀርባ ብታስረዳው አሳምና ብትመልስ ይሄ አንድ ብቃት ነው፣ ለአንተም ብቃት ነው። አንተ ያ ተሳስቷል ብላ ይጥፉን ደግሞ ብትቀጥል ነገር ከሆነ ይሄ ትንሽም ቦታ አይወስድም፣ ያው ሰላሙም አይኖርም ሀገራችን ላይ። ያ ተማም ትክክል ነህ። ያ ትክክል ነህ። ጥፋት በጥፋት አይታረምም፣ እሱ ይታወቃል እኮ ስህተት በስህተት አይታረምም። ትክክል ነህ። ግን ምን አለ መሰለህ አንዳንዴ ይሄ ስህተት እንዲረዱ እንኳን ለማድረግ በጣም ሞከርን፣ ነገር ግን አልሆነም። ነገርኩህ እኮ እኔ እኮ ሙስሊሞችን እሸልማለሁ እስካልኩበት ደረጃ ነበረ። እዚህ ደረጃ አሁን እኔን ሊያሸማቀቁኝ በፊት እንዲህ ሲለን ነበር፣ ሙስሊሞች እንሸልማለሁ ይል ነበር እያሉ ያንን ቪዲዮ የሚያመጡት በፊት የነበረኝም ቪዲዮ እየያዙ ነው። አሁንም እኔ ችግር የለብኝም ከሙስሊም እህት ወንድሞቼ ጋር ምንም ችግር የለብኝም። ነገር ግን ይሄ ነገር ገብተዋል። ኡስታዞቻችሁን ዞር ብላችሁ አላያችሁም? አምላካችን ላይ የሚሳደቡ ስድብ በጣም 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 ዘግናኝ ነገሮች አሉ። የተወሰነ ቅድም ስናስደምጥ ሰምታል ይመስለኛል። ኢየሱስ ጌ ነው፣ አስብ አምላክህን ጌ ነው ሲልብ ካካ ይላል። ካካው እንዲህ እያለ ሲልብ ለእኛ በጣም ፔንፉል ነው። ይሄ በጣም ያማል ማለት ነው። ስለዚህ ይሄንን ዝም ብሎ ሲስቅ ሲደሰት የቆየ ማህበረሰብ አይ አንተ ጋር እንዲህ ስንለው ከአንዳንድ ሴፍ ልምዘዝ ሲል ያስተዛዝባል። ምክንያቱም እፎይ ብቻውን ልገለው ትችላለህ፣ ነገር ግን 50 የሚሆኑ ኡስታዞች ጋር ነገ ሴፍ ሊገባልህ ይችላል። ይሄ የተናገራችሁት ሰላም ነው። ጣልቃ ገባብን ግን አው አይ ያነሳውን ነገር ትንሽ አሁን በተለይ መጨረሻ ላይ ያነሳ ያለው ነገር ሙስሊም ኡስታዞች ኢየሱስን ገይ ነው ምናምን ብለ ያነሳው ነገር በእርግጠኝነት እናገራሉ። እንደዚህ ብሎ የሚናገር ሙስሊም ያለ ይመስለኛል። ካለም ደግሞ ያስረስና አንድ ያንጣለት ተማም አልሰማህም? እንደዛ ሲሉ ሙስሊም እንደዚህ አንተ ነው ምስሉ አስደምጠው አንዴ አስደምጠዋል። እስቲ አስደምጠኝ። ሙስሊም ሊሆን አይችልም ቢሆን ራሱ እኔ እርግጠኛ ፈርሃን ሰምቷል። ጥሎ ወጣ። ፈርሃን ደበረው ማለት ነው። ሊሰማውም አልፈለገም። ኦኬ እነኚህን ስድቦች እስቲ ስማቸው። ይሄን ልጅ ታውቁታላችሁ። ሙስሊም እንደዚህ ሊል አይችልም ብሎናል። ባይዘ ይህንን የሚመራው ማን ነው? እሱ ራማ እስላሚክ ስትሬት ደዋ የሚባለው ድርጅት ነው። ይሄንንም ስፖንሰር አድርጎ በየመንገዱም ደዋ እንዲሰሩ ለተላለቅ ኡስታዞች ጭምር ትልቅ ድርጅት ነው። ቼክ አድርጉት። ወደ 250 ምናምን ሺህ እንደዚህ አካባቢ ያለው ቻናል አለው ድርጅት። መንገድ ላይ የቆመ እንትን የሚለፈልግ ምናምን አይቼዋለሁ መሰለኝ። ቆይ አንዴ ድምፅህንና በመንገድ ላይም እየሄደ ይሰብካል። በየመንገዱም ይሰብካል። እንግዲህ እንደዚህ ክርስቶስን ተሳድቦ ሰዎች የተሰበሰቡበት ቦታ ሄዶ ሲሰብክ አስቡት። እፎይን አስገድሎ እሱ መንገድ ላይ ይሰብካል። አስደምጠው።
ክርስቲያኖች እንግዲህ የኢየሱስ ክርስቶስን እብደትና ውሸት የጳውሎስን ቅዠት ለማስቀጠል እየተሯሯጡ ይገኛሉ ማለት ነው። ኢየሱስ ክርስቶስ እብድ እንደነበረ መጽሐፍ ቅዱስ በዮሐንስ ወንጌል ምዕራፍ 11 ላይ በግልጽ ቋንቋ ይናገራል ማለት ነው። እንዲህ በማለት በአእምሮም ታወከ ተብሎ ለኢየሱስ ክርስቶስ ተነግሯል። በአእምሮ መታወቅ ማለት አበደ ወይም እብድ ነው ማለት ነው። ስለዚህ ኢየሱስ ክርስቶስ እብድ ነበር ማለት ነው። በመቀጠል እብደቱን ደግሞ በተግባር ጭምር ያሳየበትን በማቴዎስ ወንጌል ምዕራፍ 15 ላይ ኢየሱስ ክርስቶስ እጁን ሳይታጠብ የሚበላና ሰዎችም እጃቸውን ሳይታጠቡ እንዲበሉ የሚያዝ ሰው ነበር። ስለዚህ ኢየሱስ ክርስቶስ እብድ ነበር ማለት ነው። እጁን ሳይታጠብ የሚበላ ሰው፣ እጃቸውንም ሰዎች እንዳይታጠቡ የሚያዝ ሰው ጤነኛ ነው ልንል አንችልም። ጽዳቱን የማይጠብቅ ሰው እብድ ነው ማለት ነው። ስለዚህ ኢየሱስ ክርስቶስ እብድም ጭምር ነበር። በመቀጠል ኢየሱስ ክርስቶስ ውሸታም ነበር። ውሸታም እንደነበረ መጽሐፍ ቅዱስ በግልጽ ቋንቋ ይናገራል። ውሸት ደግሞ ዲያብሎስ ያደርጋል። በዮሐንስ ወንጌል ምዕራፍ 8 ከቁጥር 44 ላይ ኢየሱስ ክርስቶስ በአንደበቱ የተናገረው ዲያብሎስን ሲገልጸው ውሸታም የውሸት አባት ይለዋል። ስለዚህ ኢየሱስ ክርስቶስ ውሸት ከተናገረ ዲያብሎስ ይሆናል ማለት ነው። በግልጽ ቋንቋ ኢየሱስ ክርስቶስ እንደዋሸ እንመልከት። በዮሐንስ ወንጌል ምዕራፍ 10 ከቁጥር 34 ላይ ኢየሱስ ክርስቶስ በፒንታቶክ መጽሐፍ ወይም በኦሪት መጽሐፍት ላይ በሕግ መጽሐፍት ላይ ያልተነገረውን በሕግ መጽሐፍ የተነገረ አይደለምን በማለት ኢየሱስ ክርስቶስ እንደዋሸ መጽሐፍ ቅዱስ ይናገራል። በመቀጠል ደግሞ በማርቆስ ወንጌል ላይ በግልጽ ቋንቋ ሊቀ ካህን አብያታር በነበረ ጊዜ ዳዊት እንደዚህ ያደረገ ብሎ ታሪኩን ይናገራል። በዳዊት ጊዜ ግን ዳዊት ይህንን ታሪክ ሲፈጽም የነበረው አብያታር ሳይሆን አቤሜሌክ ነበር። ስለዚህ ኢየሱስ ክርስቶስ እዚህ ጋር በሁለቱም ዋጅቷል ማለት ነው። ውሸት ደግሞ ዲያብሎስ የሚያደርግ ከሆነ ኢየሱስ ክርስቶስ ዲያብሎስ ነበር። በመቀጠል ደግሞ ኢየሱስ ክርስቶስ እጁን ሳይታጠብ የሚበላ በሽተኛ የአእምሮ ችግር አክለ ያንኛውን እሱ ያለውን ነበር የፈለኩት። ይሄ ነው ያለበት። እያመመን ነው የምንሰማው። ይሄ ኡስታዝ አሁን መጽሐፍ ቅዱስ ያላነ ነገር ነው ያለው። በፍጹም ዝም ብሎ ጥቅስ ስለጠቀሰ ነው ማለት አይደለም። ያ አንዴ እንትኑን ክፈተው፣ ቀጥል። መጽሐፍ ቅዱስ ባይዞኝ አንተ ኦርቶዶክስ ሚዩት ና ኦኬ ሚዩት ላይ ነኝ። ሚዩት አድርጌ ነው። አዎ በመሃል ህጌ ነበረ ወንድ አምላክ ህጌ ነበረ ወንድ ለወንድ የሚሳሳማ በቃ አሳልፎ ይሄን ላይ አምላክ ህጌ ነበረ ወንድ ለወንድ የሚሳሳማ ኦኬ ብዙም አስፈላጊ አይደሉም። አክቹአሊ ቆይ አንዴ አብዱላ አይ ቲንክ አብዱል ማን ነው የምትባለው? ሐኪም ይመስለኛል የሚለው ተቆርጧል ስም። አይምሮአችንን እየረበሸን ነው የምናዳምጠው ማለት ነው። የኡስታዝ ሙሐመድ ከድርም መቀጠል ይቻላል። እጅግ የሚቀፍ እንትኖች አሉ። ኦሳማ ጀዋርም ይህንኑ ቃል ተናግሮታል። አንዴ ተማም እና ኦዲየንስ ይገባናል እንደሚረብሻችሁ። ሶሪ ግን ይሄ ኡስታዝ እኔን አስገድሎ ነገ እናንተ የተሰበሰባችሁ ላይ ኢየሱስ እንደዚህ ነው እያለ ይሰብካችኋል። ስለዚህ ያን አቀባበል ታደርጉለታላችሁ ማለት ነው። ምክንያቱም ምንድነው እሱ ክርስቶስ እንደዛ እንዳልሆነ ተማም ክርስቶስ እንደዛ እንዳልሆነ ትሰብኩታላችሁ ማለት ነው። ጨዋ ስለሆኑ እነሱ ማለት ነው። ይሄንን ንግግር አንዱ ኡስታዝ አይደለም የተናገረው፣ ወደ 6 ኡስታዞች ናቸው እንደዚህ ብለው የተናገሩት። አንደኛው ኡስታዝ ደግሞ እያለ የሚያወራው ኡስታዝ ስሙን ልጠራው ስላልፈለኩ ነው፣ አዳማ የሚኖረው የነጮችን ግብረ ሰዶሞችን ፎቶ አድርጎ ኢየሱስ እንደዚህ ነው እያለ ቪዲዮ የሰራዋል። አሳያቸው ሜቢ እሱንም አቀባበል ታደርጉለታላችሁ። ክርስቶስ እንደዛ እንዳልሆነ ማለት ነው። ማንም ተሳዳጅ ማንም አሳዳጅ የሚሆንበት የለም። ሰላም ከሆነ ሁላችንም ሰላምን እንሰብካለን። እንደዚህ ቪዲዮ እያደረጉ መስራት ወደዛ አድርገው
ወደዛ አድርገው እባክህ 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 ተው በእናትህ እባክህ እባክህ አጥፋው። አጥፋው አጥፋው እና ያማል። አምላካችሁ ይሄ ነው እንዲህ ነው እያሉ ኢሜጅ እየሰሩ እንትን ሲሉ ያመናል ያመናል ያመናል። እነኚህ ጥቂቶቹ ናቸው ጥቂቶቹ ናቸው። ኤኒዌይስ እኔ ላይ ብቻ ያላችሁን ፖይንት ብቻ አንሱ። ዋሽታል የምትሉት ካለ ወይኔ ተማም ኦኬ እፎይ ዋሽታል ለማለትም ትንሽ ይከብደኛል። ማለት መጽሐፍ ቅዱስ ያላለ ነገር ከሆነ እንዴት ማለት አሁን እንቱን እየነገረ ያው ለምሳሌ ያወራለው ያው ኡስታዝ ማለት ምዕራፍ ቁጥር 10 ምናምን እያለ ነበር ስላለ ነው ማለት ነው። ስላለ ነው ማለት አይደለም። ስላለ ነው ማለት አይደለም። ስላለ ነው ማለት አይደለም። የለም በራስህ አረዳድ ቆይ አንዴ ኢየሱስ እጁን ሳይታጠብ እንዲህ የሚበላ ነበር። እጁን ሳይታጠብ በላ። ቆሻሻ ነው። ይህን መናገር አንደኛውም ኡስታዝ ያንኛውንም ኡስታዝ አስደምጠው ሳነብ ወንጌል ላይ ታጠበ የሚል አላገኘውምና ፕሊስ አዳምጥ። ቆይ ሳነብ ያኛውም ቆይ አንዴ አዳምጣ ፕሊስ። ያንኛውም አንደኛውም ጥርሰ ብልዙ ያንኛው ትልቁ ሰውዬም ክፈትና አስደምጠው። ሜቢ ታጠበ የሚል አላገኘውም። ስለዚህ ቆሻሻ ነው። ለምሳሌ እኔ በህይወቴ ባዮግራፊ ውስጥ እጁን ታጠበ ወይ ነገሩን ታጠበ የሚል ባታገኝ እፎይ ቆሻሻ ነው እያልክ መናገር ማለት በጣም ፔንፉል ነው። በእናትህ ተማም ለምን ታደሙናላችሁ? አንተ ዳሪ ጻፍ። እዛ ዳሪ ውስጥ ሙሉ ከውልደትህ እስከ እንትንህ ነገር ሊኖር ይችላል የጻፍከው። እንደዚህ በዚህ ዓመተ ምህረት ተወለድኩ፣ እንደዚህ አደግኩ፣ እንዲህ ብለህ ጻፍክ እንበል ተጻፈ እና ተማም በዳሪ ውስጥ ታጠበ የሚል የለም። ስለዚህ ተማም ቆሻሻ ግም ነው እያልኩ ብልህ በጣም ፔንፉል ነው። ክርስቶስ ግን ውሃ አይደለም የሚያነጻ፣ ውሃን የሚያነጻ ነው። እሺ አንዴ ቀጥልና ሊናገርና አንዴ ቀጥል። ወንጌላትን አንብቤ ኢየሱስ ክርስቶስ ገላውን ታጠበ የሚል ስላላየው ተነስቼ ኢየሱስ ግን ምን አይነት ቆሻሻ ነው? እባክህ ያዘው በቃ። ኤኒዌይስ ስለዚህ እኔው ላይ ብቻ ፎከስ አድርጉና እነሱ የሚያነሷቸውን ምላሽ ሰጥቼባቸዋለሁ። የዚህንም ኡስታዝ ምላሽ ሰጥቼበታለሁ። ቪዲዮ ሰርቼባቸዋለሁ። ለእያንዳንዱ ላነሱት ምላሽ ሰጥቼበታለሁ። ምክንያቱም እነሱ ላይ አፕላይ ሲደረግ የእኛም ምላሽ ስናስቀምጥ እየየ ይላሉ። እያንዳንዳቸው እንትን ያሉትም ምላሽ ሰጥቼበታለሁ። በቪዲዮ ምላሽ ሰጥቼበታለሁ። አጥጋቢ ምላሾች ማለት ነው። አሁን ጊዜ ብዙም ስለሌለን ኢብኑ ሳሊህ እንኳን ደህና መጣ። ኔትወርክ ትንሽ እንትን ይላል መሰለኝ። ኔትወርክ ያስቸግራል። ማንኛው ነው እያወራለሁ? እኔ ላውራ። ኦኬ እሺ። እፎይ ሃይማኖታችን ላይ የሌለን አስተምሮ ተናግሯል የምትለውን እስቲ ጥቀስልኝ። ለምሳሌ ቅድም እኔ ከውጭ ከመግባቴ በፊት ስታወራው የነበረው የ6 ዓመት ልጅ ለግንኙነት ሰው ይመኛል እንደ ያገባል የምትለው ማለት ነው። እሺ እሺ፣ የትኛው ሐዲስ ላይ ነው እንደዛ የሚል
6 ዓመት ልጅ የተመኘው ሰው ደግሞ ማን ነው? ይህ ደግሞ ይህንን የሚል ከሆነ ወይ ሙስሊም በሁለት ነገር ነው፣ ወይ በሐዲስ ነው ወይ በቁርአን ውስጥ ነው። ምን ውስጥ ነው ያገኘው? ኦኬ ነብዩ መሐመድ አይሻን በስንት ዓመቷ ነው ያገባት? 12 ዓመት ነው እና 12 ዓመት ላይ 12 ዓመት ከፍ አደርጋለሁ። አንዲት ማስረጃ 12 ዓመት ሚል ካመጣ ለአንዴና ለመጨረሻ ንጽጽር አቆማለሁ። አንድ መረጃ ብቻ አንጣልኝ። ምን መሰለህ ሐዲሶች ብዙ ሐዲሶች አሉ። እኔ አንድ ነገር አብዱል ሐኪም ሱኒ ሙስሊም ነው አይደል? በ9 ዓመቷ ነው። በ9 ዓመቷ ነው። ወይ ጃቢር ቆይ አቂዳውን እንትኑን ላይ ሱኒ ሙስሊም ነው አቂዳውን እኔ አንድ ነገር ልንገር፣ መጀመሪያ ስለ ራሴ አንድ ነገር ልንገር። ምክንያቱም ወይ ሱኒ ነህ ወይንስ ሺዓ ነህ? ምን አይነት ጥያቄ ነው የምትጠይቀኝ? እኔ አንደኛ ሺዓ የሚባል ነገር አላውቅም። እኔ ሙስሊም ነኝ። ያው ከጎና አለ። ቆይ ኢብኑ ሳሊህ ባልሳሳት ሺዓ ነው። ሱኒ ነህ። ሱኒ ኮንክ ለአንዴና ለመጨረሻ በ24,000 ሰው ህዝብ ውስጥ ንጽጽር አቆማለሁ። ነቢያችን ያገባው በ12 ዓመት ነው ብለሃል። አንድ መረጃ ልጠቅስ ትችላለህ? ለምሳሌ አሁን እኔን ሊነግሪኝ የምንፈልገው ማለት ነው እኔ የሐዲስ እንትን አይደለሁም ወይ ደግሞ ዑለማ አይደለሁም፣ አዋቂ አይደለሁም። መልካም ልክፈትልሽ። በመስማት እንትን ያልኩ ሰው ነኝ። መልካም እሺ፣ የተናገርኩት ነገር እሺ፣ መልካም እኔ መረጃ ላቅርብና በ6 ዓመት አግብቷል ብለህ ዋሽተሃል ስላልከኝ በ9 ዓመቷ ተገናኛት የሚለውን ዋሽተሃል ስላልከኝ መረጃውን እኔ ላቅርብ። አንዴ ክፈትልኝ። ክርስቲያን አቢ ዳውድ 21 መክፈት ትችላለህ፣ ወይንም ደግሞ አናታይ 32:55 መክፈት ትችላለህ። እንደዚህ ይላል አቢ ዳውድ 21 ላይ ግሬዱ ሳሂህ ነው። ናሬትድ አይሻ እንደተረከችው the messenger of Allah married me when I was 7 years old። አይሻ ምን ትላለች? በ7 ዓመቴ ላይ አገባኝ። the narrator ሱሌይማን said or 6 years። ተራኪው ሱሌይማን ደግሞ ምን ይላል? ወይንም በ6 ዓመቷ ላይ he had intercourse with me when I was 9 years old። በ9 ዓመቴ ላይ ደግሞ ግንኙነት አደረገኝ ትላለች። አንተ በ12 ዓመት ትላለህ። አይሻ ደግሞ በ9 ዓመት የራሱ ግንኙነት ነብዩ አድርጎኛል ትላለች። አንተን ልመን አይሻን ልመን። አንተ ትክክል ከሆንክ እኔና አይሻ ውሸታም እንሆናለን። ኡመል ሙሚን ነች አይደለ? አይሻ ኡመል ሙሚን ነች አይደል? የአማኞች እናት ነች። ግን አንድ ነገር እዚህ ላይ ማለት የሚፈልገው ነገር ማለት ነው። እሺ አንደኛ አንተ እዚህ ላይ ከጎግል ከምናምን አውርዴ እዚህ እንትን የምትለው ነገር ራሱ አንደኛ እኔ አሁን እስካሁን ድረስ ከሰማሁት ሐዲሶች ውስጥ ማለት ነው ከቀራሁት አላልኩም፣ ከሰማሁት ሐዲሶች ውስጥ ማለት ነው እዚህ ጋር ሰውየውን ዘናሬተር ሱሌይማን ያልከው ሰውየው ማለት ነው ሰምቼ አላውቅም። እንደዚህ የሚል ሰሃባ ሲራ ውስጥ ማለት ነው ነቢየና ሙሐመድ ሲራ አለ መጀመሪያው ማለት ነው። የሱን ሲራ ማለት የሱን ታሪክ ማለት ነው። የሱን ታሪክ ማለት ነው በእንግሊዘኛ ከመጀመሪያው እስከ መጨረሻ ልክልሃለሁ በውስጥ ማለት ነው። የሱ ሲራ ማን የጻፈው? አዎ እዛ ውስጥ ነው የምታገኘው እንጂ አንተ እዚህ ጋር ሐዲስ ብለህ አሁን ታወጣው ነው። እኔ ለምሳሌ ይሄ እኮ እዚህ ጋር ጎግል ላይ ሲራውን ትቀበላለህ? የነብዩን ሲራ ትቀበላለህ? ፔጅ 311 ላይ ክፈትልኝ። የነብዩን ሲራ እቀበላለሁ ብሏል። ነብይህ ዳዴ የምትል ሕፃን ልጅን ለወሲብ ሊያገባት ተመኝቷል። ታሞ በ63 ዓመቱ አካባቢ ነው የሞተው። እንግዲህ በ65 በ64 የሚሉ አሉ። ኦን አቨሬጅ 64 ዓመት ቆጠ ብንል ዳዴ የምትለውን እቺ ልጅ ተፈቃለች። አዎ ታሞ በነበረበት ሰዓት ላይ ዳዴ የምትለዋን እቺ ልጅ አገባለሁ ብሎ እሷም ዳዴ እያለች እሱም ህመሙ ሳይድን ሞተ ይላል ኢብን ሻቅ ሲራው ላይ ሲረቱ ረሱላህ ዘ ላይፍ ኦፍ ፕሮፌት መሐመድ። እንደዚህ አይነት አንደኛ እዚህ የምታቀርባቸው አንድ ነገር ልንገርህ፣ በጣም ከእውነት የራቁ ውሸቶች ናቸው። ይሄ እኔ ምን ብዬ ነው የምወስደው? ከጥላቻ የተመነጨ ነው።
አዳምጠኛ አዳምጠኛ ፕሊስ ፕሊስ። ቆይ ሲራውን ክፈትልን ክርስቲያን፣ ሲራውን ክፈትልን። ከሲራው አምጣ ብሎኛል ክርስቲያን አለ ነው ይፉ ቀጥሉ። እስከዛን ነው ጠበሪ ቮሊዩም ስንት ላይ ነበር? ኖ ጠበሪ ሳይሆን ጠበሪውን ተወውና ኢብን ሻቅን ሲራውን ስትሪ አይደለም የፈለገው ሲራን የጠየቀኝ ከሲራው ላይ ኢብን ሻቅ በልና እንትን ላይ ታመጣዋለህ። ኢንተርኔት አርካይቭ ላይ ያወጣላል መጽሐፍት መደርደሪያ ላይ ከመጽሐፉ ክፈትለት። ኢብን ሻቅ በል። ኦኬ መጽሐፉ አለ ክፈቶሽ 313 11 ኦኬ ረጅም ነው ግን ሐዲሱ እንትኑ ዋና እንትኗን ዋና ፕሊስ ቆይ አትረብሽ፣ እባክህ አትረብሽ። ቆይ የረበሽኩ አይደለም እኮ አንተ እያመጣ ያለው ነገር በሙሉ ትክክል ስለሆነ አንዴ ቆይ ይኸውልህ ከምን ጀምረህ ታነባለህ መሰለህ? ፕሊስ ሲራውን ጠየቀኝ፣ ሲራውን አመጣንልህ። ከሲራ ካልሆነ ከሐዲስ አልቀበልም አልከኝ። ሲራ ከተቀበልክ ደግሞ ነብይ ዳዴ የምትለዋን ሲራው ነው ዋና አልከን። ቆይ ፕሊስ ከየቱ ጀምረህ መሰለህ የምታነበው? ለኛ ሲራ አይደለም እኮ ይሄ ሲጀመር ማን ነው የጻፈው? ተረጋጋ። ቆይ ተረጋጋ። ሲራው ይነበብልህ። አንተ የውሸት ነገር እዚህ ጋር እያቀረብክ እንዴት ተረጋጋለሁ? ብዙ ሰው ተረጋጋ። ቆይ ፕሊስ ተረጋጋ። ይነው ተረጋጋ። እየተከራከርን አይደል እንዴ? ለምን ሚውት ታደርገኛለህ? ትክክል ካልሆነ ትክክለኛውን ትከፍታለህ። ያው ሲራውን ትክክል አይደለም ሲጀመር። ይሄ እንደዚህ አይነት ሲራጁን ሙኒር የሚል ማለት ነው። ሲራጁን ሙኒር የሚል ሲራ እስቲ አውጣና እሱን ማለት ነው ካፈለክ ከሌለው እኔ ልክልህ። ወይ ተረጋጋ። የመጀመሪያ ወንድማችን እዚህ ጋር የሚያርሙ ይኖራሉ። ተረጋጋ። ሲራ የመጀመሪያ ሲራ የነብይ ሲራ ኢብን ሻቅ ነው። ሲረቱ ረሱልላህ ዘ ላይፍ ኦፍ ፕሮፌት ሙሐመድ እሱን አመጣንልህ። ይኸው ከየቱ ጀምረህ ታነበዋለህ መሰለህ? ሷይል ከሚለው ጀምረህ አንብበው። ኦኬ ሱሃይል አይ ሪኮርድድ ዳት ዘ አፖስትል ሶ ሄር አልፋድል ነብዩ እቺ አልፋድልን አያት ዌን ሺ ዋዝ ኤ ቤቢ ክራውሊንግ ቢፎር ሂም ኤንድ ሴድ በቅፍ መታ ወይም ደግሞ በቅፍ ላይ ያለች አልፋድልን ተመለከታት ይላል። ኤንድ ሂ ሴድ እንደዚህም አለ ኢፍ ሺ ግሮስ አፕ ኤንድ አይ አም ስቲል አላይቭ አይ ዊል ሜሪ ሄር ካደገችና እኔ ደግሞ በህይወት ካለሁ አገባታለሁ። ይችን ልጅ አያት በምን ላይ ሆና ነው? በቅፍ ላይ ሆና። በት ሂ ዳይድ ቢፎር ሺ ግሪው አፕ ኤንድ ሱፊያን ቢን አልአስዋድ ሜሪድ ሄር ኤንድ ሺ ቦር ሂም ሪዝቅ ኤንድ ሉባባ ነብዩ። ኦኬ እናመሰግናለን። እሺ በቃ ይበቃል። ሳያገባት አልፋድል ማለት ምንድን ነው? አብዱል ሐኪም እንትኑን አሳየው፣ የመጽሐፉን ከበር አሳየው። ወደኋላ መልስና ስራው እንደሆነ አሳየው። ላዩ ላይ ያለ እኮ ነው። ከፍ አድርገው። ዘ ላይፍ ኦፍ ሙሐመድ እኮ ነው የምለው። እስኪ ማን ነው የጻፈው? መጽሐፉን ኦክስፎርድ ነው። እሺ ማን ነው የጻፈው? አይደለም ማን ነው የጻፈው? መጽሐፉን ነገር አሳየኝ እስኪ። ኢብን ሻቅ ነው የጻፈው። እንትን ያለው ደግሞ ኢብን ሻም እንደገና ጽፎታል። ትራንስሌት ኦፍ ኢሻቅ ኢብን ሻቅ የመጀመሪያ ሲራ ኢብን ሻቅ ነው። ባይ ዘ ዌይ ይሄ ትራንስሌት እንደዚህ አይነት አይደለም። እንደዚህ አይነት መጽሐፍቶች በእስልምና ውስጥ የሉም እና ይሄ እናንተ የምታመጡት ሌሎች ሰዎች ወይ ይህንን ነገር የራሱላችን ሰለላሁ ዐለይሂ ወሰለም ታሪክ ለማቃወም የተጠቀሙት ሊሆን ይችላል እንጂ ማለት ነው። ትክክለኛ የነብያችን ሰለላሁ ዐለይሂ ወሰለም ሲራ ልክላሉ። እንደዚህ ፕሊስ እኔን አታታልልም። እዚህ ጋር ያለው 25,000 ሰው አይኑ ያያል። ሲራው የነብይ ሲራ የመጀመሪያው ኢብን ሻቅ ነው። እነ ኡስታዞችን ታላላቅ ኡስታዞችህ የጠቀሱትን አሁን ድምጻቸውን ላሰማ እችላለሁ። ኢብን ሻቅ ታላቁ የሲራ እንትን እያሉ የጠቀሱትን ላሰማ እና
ልትዋረድ ትችላለህ። ስለዚህ እኔ ሙስሊም ነኝ 30 ምናምን ዓመት እስልምና ውስጥ ተወልጄ ያደኩ ሰው አልሰማሁም። ይሄንን አሁን ኢብኑ ኢስሐቅ የምትለውን ሰውዬ ሰምቼ አላውቅም። ኢብኑ ሳዲ አይ ቲንክ ያነበብክ እንደሆንክ አይ ቲንክ አውቃለሁ። ኢብኑ ኢስሐቅ በለው። እሺ ኢስሐቅ ስላልኩ ነው። እሺ ኢብኑ ኢስሐቅ ችግር የለም ግን የለም። ኦኬ ኢብኑ ሳሊ ቆይ ጃቢር ኢብን ኢስሐቅ የሚባል አለ የለም? አሁን ከራስህ ሙፈሲሮች እንትኖች አስደምጣለሁ። ፕላስ ደግሞ የራስህ ጽሁፎችን የኡስታዞቻችሁን ጽሁፎች አሳያለሁ ኢብን ኢስሐቅ ማን እንደሆነ። አረ አንድ ነገር ብቻ ልንገር። እሺ ፕሊስ ተረጋጋ። አማርኛ ሙፈሲሮችን እንትኖችን ኡስታዞችን ከነሱ አሳያለሁ። እንግሊዞችንም ተታዋቂዎች አሳያለሁ። አንተም ዝም ብለህ ማለት ነው ያለ እውቀትና ያለ አንድ ነገር በደንብ ሳታውቅ ለምን እንደዚህ ጥላቻ ያመጣው ታሪክ ምናምን እየመጣው? ኧረ በእናትህ አዳምጥ። ጥላቻ እኮ አዲስም አታውቅም እኮ ሐዲስ ሳታውቅ እኮ ነው ወደ ሲራ የገባው። ጃቢር ተመለሳ እንዴ ጃቢር። ኦኬ ይሰማል ጃቢር? እሺ ኢብን ኢስሐቅ የሚባል ሲራ አለ የለም? ሲራ ያው አለ ኦክስፎርድ ነው የተጻፈውን የተጠቀሰው። ቆይ ኢብን ኢስሐቅ ሲራ አለው የለውም? ኢብን ሂሻም ያረመው ያስተካከለው ማለት ነው አለ የለም? አለ። ወንድም ደግሞ ኢብን ኢስሐቅ የሚባል ሲራ 30 ዓመት ሆኖኛል የትም ሰምቼ አላቅም፣ ክርስቲያኖች ናችሁ እንጂ ውሸት ነው፣ እንደዚህ አይነት ሲራ የለም እያለ ነው። ኢብን ኢስሐቅ የሚባል የለም እያለ ነው። አሁን ምን አለ መሰለ 30 ዓመት ቆይተን እውቀት ስለ አንድ ነገር እውቀቱ የለንም ማለት 31ኛ ዓመት ላይ እኮ ልናቅ እንችላለን። እሱ አይደለም መመዘኛው። መመዘን ያለብን ነገራቶችን በሚዛኑ ነው፣ በልኩ ነው መሆን ያለበት። መነሻችንን ሁሉ ማስተካከል አለብን ብዬ አስባለሁ። እና እስልምናንም ስንለካ ምናልባት የኔ አየር ሰዓት የሚሰጠኝ ከሆነ እገባለሁ። ይሄንን በዚህ ልክ ቢታይ ለማለት ፈልጌ ነው። ኦኬ እሺ፣ ወደ ዋናው እንትናችን ስንመለስ እሺ፣ እናመሰግናለን። አንዳንዴ ሁላችንም ማናቃቸው ነገሮች ይኖራሉ፣ ምናቃቸው ነገሮች ይኖራሉ። ምንም ላይ ፐርፌክት አንሆንም። እውቀት ሂደታዊ እድገት ያለው ነው። እያወቀን ምንድነው ቅዱስ ጳውሎስ እንኳን ሕፃን ሳለሁ እንደ ሕፃን አስብ ነበር ይላል። በኋላ ግን ከፍ እያልክ ስትሄድ እያወቅ እየበሰልክ ትመጣለህ። አንዳንዴ ማታውቁት ነገር ላይ አላቅም ማለትን ልመዱ። ክርስቲያኖችን ብትሆኑ ማታውቁት ነገር ላይ ምላሽ አትስጡ። አይ ይህንን ነገር ጠይቄ እመጣለሁ። አላቅም ማለትን ልመዱ። አላቅም ማለት መሸነፍ ማለት አይደለም። አላቅም ማለት ክፍተት እዚህ ጋር አለብኝ አውቄው ወይንም እርግጠኛ ሆኜ ልምጣ ማለት እንጂ በማታውቁት ነገር ላይ ያንን ሰውዬ አኪዩዝ ማድረግ ውሸታም ነህ ቀጣፊ ምናምን አትበሉ። ነገ የምታምኑ ሰውዬ ያንን ሲነግራችሁ ራሳችሁ ልታፍሩበትም ወይንም አምባችሁ ስትደርሱ ራሳችሁም ልታፍሩበት ስለምችሉ ማለት ነው። ስለዚህ ሁላችንም አናቃቸው ብዙ ነገሮች ይኖራሉ። ሁላችንም የምንሳሳተባቸው ይኖራሉ። ግን አኪዩዝ አናድርግ። ካላወቅን አናቀውም ይሄንን ማለትን እንልመድ እንጂ ውሸታም አንበል። ኤኒዌይስ ጃቢር እንኳን ደህና መጣህ ብያለሁኝ። እንኳን ደህና ቆያችሁ። መልካም እንደ ሀሳብ በመጀመሪያ ሞር እኔ ፎከስ ምንድነው እሱ ሌሎችን አኪዩዝ የማድረግ የመውቀስ የመቅሰስም ሳይሆን በውሸት ምንድነው ፎቅ እያስገነቡኝ ነው። በውሸት እስልምናን የተሳደብኩባቸው ወይንም ደግሞ የሌሉ መረጃዎችን የቀጠፍኩባቸውን ካሉ ሜቢ ብታሳየኝ እና እነኛ ነገሮች በጣም አስቀይመውኛል ምትላቸው ካሉ ይቅርታ ብጠይቅ ሁሉ ደስ ይለኛል። በጣም ጥሩ። እኔ ከመነሻው ልክ ስገባም እንደተናገርኩት በመመዘኛውና በትክክለኛው አግባብ ነው መለካት አለበት ብዬ የማስበው። እኔ አንድን ሰው ፐርሰናል የሆነ ነገር አንስተን ወስደን ከእስልምና ጋር ወይም ከነቢ መሐመድ ሰለላሁ ዐለይሂ ወሰለም ጋር ማያያዙ ይሄ ነገር ትክክል አይደለም ብዬ አስባለሁ። ማለት ለምሳሌ እኔ ጃቢር ነኝ። ጃቢር ዛሬ ላይ ትክክል ያልሆነ ንግግር ቢናገር በዚህ መድረክ ላይ ያው እስልምና ነው ወይም ደግሞ ሙስሊሞች ናቸው ብሎ
ሃስቲ ጄነራላይዜሽን ትክክል አይደለም ብዬ አስባለሁ እና እኔ ሙስሊም ነኝ። እንደ እስልምና በመርሆቹ አምናለሁ። ያንንም ደግሞ በህይወቴ ለመተግበር የምጥር አንድ ተራ ሰው ነኝ ማለት ነውና አሁን ሰሞኑን ያንተን ንግግር ሲዘዋወር አይቼዋለሁ። ዋሪቨር የትኛውም ሊሆን ይችላል። ዛሬ ላይ ኦንላይን ሳገኘው ግን ገብቻለሁ እና አንድም ከምንጩና ከራስህ ማየትና ማዳመጥ ስለፈለኩኝ ነው ወደዚህ የመጣሁት። ሌላም ደግሞ ምንማማረው ነገር ካለ ከመሰረቱ መታየት ስላለበት ነው። ሁለት መሰረታዊ ነገሮችን አንስታል። አሁን ለምሳሌ ያላቻ ጋብቻ እንበለው ወይም ደግሞ አይሻን በ9 ዓመት ማግባታቸው ነቢ መሐመድ የኔ ነቢይ የሁላችንም ነቢይ ማለት ነው ሰለላሁ ዐለይሂ ወሰለም ይህን በተመለከተ አንድ ትክክል አይደለም ብዬ ማስበው ነገር ነው። ሁለተኛ ደግሞ ስለ ክርስቲያኖችና አይሁዶች ቁርአን በጣም ሀርሽ የሆነ አመለካከት አለው። ወዳጅ አድርጋችሁ አትያዙ ይላል እና ደግሞ ውጋው፣ ቁረጠው፣ ፍለጠው ይላል የሚል አይነት ትምህርት ሰምቻለሁ ከገባው ማለት ነው። መሰረታዊ ነገሮችን ነው ማነሳው። ሌሎች ደግሞ ኡስታዞች ስለ ኢሳ አለይሂ ሰላም ሰላም በሱ ላይ ይስፈንና አላስፈላጊ ነገሮችን ተናግረዋልና ይሄን ደግሞ እስልምና ነው የሚል ነገር በጥቅሉ እነዚህ 3 ነገሮችን አይቻለሁና ስለዚህ እነዚህ ነገሮች ብናወራ እኔ ጋር ያለውን ነገርም አንተም ጋር ያለውን ነገር ከአውዱ ውጭ ሳይሆን ከአውዱ ውጭ ከሆነ ፐርሰናል ከሆነ አያግባባንም። አሁን ለምሳሌ እኔ ቁርአን አንተም ደግሞ መጽሐፍ ቅዱስ ላይ መሰረት አድርገን ብናወራ የሰዎች እይታ ላይና ስለ ሰዎች አስተያየት ምናምን ብጠይቀኝ እዛ ላይ ላላወራ እችላለሁና በማቀው ነገር በምናቀው ነገር ይሄን እንዴት ነው ይህ ነገር ከምን አንፃር ይታያል እንደተባለው ቅድም እንዳልከው አንተም መማማር ነው። ሰው ሁሉን ነገር ጨርሶ አውቆ አይደለም የሚነሳው። እድሜውም እያስተማረው ብዙ ነገር እየተማረም እየተረዳም እያነበበም እያጠናም ይሄዳልና እነዚህ 3 ቤዚክ ነገሮች ላይ ትክክለኛ አይነት አመለካከት ይዛሃል ብዬ ስላላሰብኩኝ እዛ ላይ ነው ሐሳብ መስጠት የምፈልገው። ምናልባት ያው ይሄ ነው የኔ ሐሳብ። እሺ መልካም ይቻላል። ስለ ክርስቲያኖችና አይሁዶች የተሳሳተ ምልከታ አለው እንደዚህ ሀርሽ የሆኑ እንትኖች ያስተምራል በሐሰት ብለሃል ነው እንትነ እይታ የጠቀስካቸው